ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ህይወታችሁን ፈትሹ። ትዳር ግን ለደስታ ነው ዓላማው። የሚያመነዝሩ የእግዚአብሔርን መንግሥት አይወርሱም ይላል። ዝሙትን ድል መንሻው፣ ፈቃደ ሥጋን ድል መንሻው፣ በምኞት እየተቃጠሉ ከመኖርና ወደ ስህተት ከመሄድ ድል መንሻው አንዱ ጋብቻ ነው። ይሄ ትምህርት ያስፈልጋል። እዚህ ምድር ላይ ለሚገጥም መከራ፣ ለሚገጥም ውጣ ውረድ ትልቁ መጽናኛ ትዳር ነው። እግዚአብሔር አይለይም፣ እግዚአብሔር አያውቅም ተብሎ እንደ ልቤ ድንግል ሳይሆኑ ድንግል ነኝ እንዴ ሳይሆኑ እግዚአብሔር ያያል። ድንግልናውን ለጠበቀው ተክሊሉ ይደረስለታል፣ ይደረስላታል። ለዚያኛውስ ሌላው ቡራኬ ተደርጎ ካባ ይለብሳል። ፈሪሃ እግዚአብሔር ያስከብራል። ሚስቶችን ታዛዥ ሁኑ፣ ዘውድነታችሁን ጠብቁ፣ እናትነትን በጸጋ ተቀበሉ፣ አስተዋይ ሁኑ፣ በረከታችሁን ጠብቁ። በረከት ነሽ። ሌላ የሰላም ሚኒስቴር አጠብቁ። ለትዳር ስንቱ ጋር ይግቡ። ሌላ ኮሚቴ፣ ሌላ ቦርድ አጠብቁ። ቤትህ ሰላም እንዲሆን አንተ ደጉን። በቃ ይሄ ነው መጽሐፍ ቅዱስ ያለ። ስልጣኔ ማለት ማመንዘር አይደለም እንዴ፣ ክብርን መጠበቅ ነው ስልጣኔ ማለት። ጎበዝ መሆን፣ ብርቱ መሆን ማለት ንጽህናን፣ ክብርን ጠብቆ ለትዳር መብቃት ነው። ይኸውላችሁ ባልነት ይሄ ነው። ሚስቱ እንዳትታይበት፣ እንዳትታማበት፣ እንዳታንስበት ከማንም። እንዲህ ነው ባልነት እንጂ አሳልፎ የሚሰጥ አይደለም። ጋብቻም ቅዱስ እግዚአብሔር የባረከው እግዚአብሔር የሚገኝበት የሚያሰኘው በስጋው ደሙ ሲከብር ነው። መራራ ባል አለ፣ ጨቅጫቃ፣ የት ገባሽ የት ወጣሽ፣ ተጠራጣሪ፣ ቀናተኛ። መጠርጠር የለብንም በእርግጥ ነው። ግን እንደው በቃ እንደው በውሃ ቀጠነ እንዴት ተደርጎ የሚሰጠውና የሚጠይቀው ማይገናኝ። 1 ሊትር ዘይት ገዝቶ 10 ሰው ቤቱ ልጋብዝ ይላል። እናም ወገኖች መራራ አትሁኑ ሚስቶቻችሁ ላይ። ባል መጣ የት ባል እንደው እዛው ባደረ ምትል ሚስት አለች። እንደው ፊል በወጣ መቼ ነው ቤት ማይመጣው? እንኳን ሚስት ልጆች ላይ ተጋብቶ አባዬ ባል መጣ የሚሉ ልጆች አሉ። አያደርስብን። ዛሬ ሐዘን የሚያስረሳ ትዳር ነው ያዝነው ወይስ ሐዘን የሚጨምር? መቼም ሴቶቹ ደስ እያላቸውን ጎሽ ልካቸው ነገሩልኝ እያላችሁ ነው አይደል? እኔ አይደለሁም መጽሐፍ ቅዱስ ነው። አይ በኋላ ወደ እናንተ ምን ዞራለን። ባልና ሚስት ከተባሉ በኋላ ነው ወደ መኝታ የሚኬደው። ስለተጋቡ ብቻ ይወልዳሉ ማለት አይደለም። እግዚአብሔር በፈቀደ ጊዜ ይሰጣል። ቢዘገይም በፈቀደ ጊዜ ይሰጣል። ድንገት ባይኖርም ለበጎ ነው። ይህንም በሌላ ጊዜ እንማራለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡር አባታችን ዘማሪያን ወንድሞቻችን፣ የተከበራችሁ የእግዚአብሔር ቤተሰቦች በሙሉ እንደምን ከረማችሁ? እንደምን ዋላችሁ? አምላካችን ልዑል እግዚአብሔር በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። እንደ እግዚአብሔር ቅዱስ ፍቃድ ከደብራችን ስብከተ ወንጌል ክፍል ጋር በመመካከር በእናንተ ማስተያየት መሰረት ኦርቶዶክሳዊ ጋብቻን እየተማማርን ነው። ባለፈው ቅድመ ጋብቻን አይተናል። መተጫጨት ምን ማለት እንደሆነ፣ የመተጫጨት እድሜ ወይም ዝግጅት ምን እንደሆነ፣ በኢትዮጵያ ቤተክርስቲያን አስተምሮ መተጫጨትን የሚከለክሉ ነገሮች፣ እንዲሁም በመተጫጨት ወቅት ሊያተኩሩበት ስለሚገባ መንፈሳዊ ምልከታ እንደ እግዚአብሔር ቅዱስ ፍቃድ ተማምረናል። ያልነበራችሁ ከነበሩት ለመማር እንዲሁም ደግሞ እንዲህ ወንድሞቻችን እየቀረጹ በሚያስቀምጡት መምህራን ድንገት በኋላ ይነግሩን ይሆናል። ያለፈውን ትምህርት ማለት ነው ከሚቀመጡ ከዩቲዩብ ገጾች ላይ እንድታገኙ እንጠቁማለን። ለትምህርቱ ነው ዓላማው። ስብከተ ወንጌሉም ዓላማው እንዲህ ወንድሞቻችንም እየቀረጹ የሚያስተላልፉት የቤተክርስቲያን መልእክት እንዲዳረስ ነው። ሌላ ምንም አይደለም። በዚህ የተለየ ትርፍ የሚያገኙ አይደለም። ስብከተ ወንጌሉም የተለየ አይደለም። በእውነት የቤተክርስቲያን ትምህርት ይተላለፍ ነው። ከሁሉ በላይ ግን እናንተ ጥሪ አክብራችሁ ስለተገኛችሁ የቤተክርስቲያን አምላክ ይባርካችሁ። አንዳንዴ በዚህ ጉዳይ ትምህርት አይሰጥም እንዲህ ነው እያሉ አንዳንዶች ይወቅሳሉ። ትምህርቱ ሲሰጥ ግን የሉም እና እናንተ ከተወቃሽነት ነፃ ናችሁ ማለት ነው። ስለ ጋብቻ አታስተምሩ፣ ስለ ትዳር አትናገሩ ይሉናል። ይኸው ስለዚህ አንዳንዴ ውጭ የሆነ ሰው ይወቅሳል፣ ውስጥ ሆኖ መወቃቀስ ይሻላል እና
እንደው አንዳንዴ ንገሯቸው። ይህ ሁሉ ዓላማ የቤተክርስቲያን ትምህርት ይሄ ነው። ይልቅ ደግሞ የትዳር ጉዳይ የቤት ጉዳይ ነው፣ የኑሮ ጉዳይ ነው፣ የህይወታችን ጉዳይ ነው፣ የ24 ሰዓት የኑሯችን ጉዳይ ነው። በይበልጥ በትዳር ላይ ላለ ነው እና በዚህ ጉዳይ መማማር መመካከር በዚህ አይበቃም። እኔ አንድ ድርሻዬ ነው የምወጣው፣ ከኔ የተሻሉ መምህራን ደግሞ የበለጠ የተዘጋጁ ይቀጥሉበታል እና ስብከተ ወንጌሉን ልናጠናክር ልናግዛቸው ይገባል። እናንተም ዘወትር የቤተክርስቲያን ጥሪ ማክበራችሁን ጠብቁ። እግዚአብሔር ያክብራችሁ። ዛሬ ክፍል 2 የምንማማረው ጋብቻ የሚለው ላይ ነው። ባለፈው ቅድመ ጋብቻ ነው፣ ደግሞ ጋብቻ ይልቅም ኦርቶዶክሳዊ ጋብቻ፣ መንፈሳዊ ጋብቻ ዓላማውን እናያለን። ስለ ባልና ሚስት መጽሐፍ ቅዱስ ምን ይላል? መንፈሳዊ ጋብቻ ከሌላው በምን ይለያል? ከዚያ ስለ ስርዓቱ ትንሽ ተነጋግረን እናበቃለን። የምስጢር ባለቤት ለሁላችን ምስጢሩን ማስተዋሉን ይግለጥልን። እንግዲህ ጋብቻ ዓላማው ሁሉም ነገር ዓላማ አለው። ይህ ዓለም ሲፈጠርም እግዚአብሔር የስሙ ቀዳሽ የክብር ወራሽ ሆነን እንኖር ዘንድ ነው። ለሕጉ ተገዝተን በሰማይ ከእርሱ ጋርም ለዘላለም እንኖር ዘንድ ነው። ፍጥረት ዓላማ አለው። እያንዳንዱ ኑሮ ዓላማ አለው። የእኛም አኗኗር፣ የእኛም ፕሮጀክት፣ የእኛም እያንዳንዱ የሚማር ሰው ዓላማ አለው። የሚነግር ሰው ዓላማ አለው። ጋብቻም ዓላማ አለው። ዓለም ከተፈጠረበት ጊዜ ጀምሮ ወንድና ሴት አድርጎ ፈጠራቸው ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 26። እግዚአብሔር ወንድና ሴት አድርጎ ፈጥሮ ወባረኮሙ በአሐቲ በረከት፣ በአንዲት በረከት ባረካቸው። ስለዚህ ዓላማ አለው። የእግዚአብሔር ስጦታ ነው፣ የእግዚአብሔር ፍቃድ ነው። የጋብቻን ዓላማ ግን ለማስረዳት እንዲመች አንደኛ ሁለተኛ እያልኩ አስቀምጠዋለሁ። በአብዛኛው የሚገኘው በፍትሐ ነገሥት አንቀጽ 24 ላይ ነው። ሆኖም ግን ፍትሐ ነገሥትን ቢሆን ከብሉይ ኪዳን ከአዲስ ኪዳን ከሊቃውንት መጻሕፍት በማውጣጣት የሰሩልን የሥርዓት መጽሐፍ ነው አባቶቻችን። የጋብቻ ዓላማ አንደኛው ለጽድቅ ነው። ጋብቻ ትዳር መስርቶ ልጅ ወልዶ ለመኖር ብቻ አይደለም፣ እንደ ቤተ ክርስቲያናችን አስተምህሮ ነው። እያንዳንዱ የመኖራችን ዓላማ ለመንፈሳዊ ክብርም ነው። የመኖራችን ዓላማ በዚህ ምድር ላይ ለሚያልፍ ነገር አይደለም። ሰርተን ካገኘነው አስራት እንድናወጣ፣ እንድንመጸውት፣ የሌለውን እንድናስብ፣ እያንዳንዱ አኗኗር ከጽድቅ ጋር የተገናኘ ነው። እያንዳንዱ ሕይወት፣ ወጣትነት፣ ጎልማሳነት፣ አረጋዊነት የተሰጠን ዕድሜ ራሱ እግዚአብሔርን እያሰብን ለክብሩ እንድንበቃበት ነው። ከዚህ አንጻር ጋብቻም እንደ ምድራዊ አስተሳሰብ እንደ ሌሎች አገላለጽ በቃ ተድሮ እንዲሁ ባል ሚስት ይዞ ለመኖር ብቻ አይደለም፣ ከእግዚአብሔር ጋር ለመኖር ነው። ትንሿ ቤተ ክርስቲያን የተባለች የተቀደሰች ቤተሰብ መስርቶ ለወዲያኛው ለሰማያውያን የቅዱሳን ንብረት ለመካፈል ነው። የክርስቲያን ጉዞ ለድህነት ነው። የክርስቲያን ጉዞ ዓላማው ከእግዚአብሔር መንግሥት ተሳታፊ ሆኖ ለመኖር ነው። ይህ ሁሉ የጾም የጸሎት የትጋት የቃል እግዚአብሔር ዓላማ በዚህ ያሉ ምእመናን በሰማይ ካሉ ምእመናን ወይም ቅዱሳን ጋር ህብረት ፈጥረን ለመኖር ነው። ስለዚህ ጋብቻም ዓላማው ለጽድቅ ነው። ይልቅም ቅዱስ ጳውሎስ እንዲህ ይላል፣ የእግዚአብሔር ፈቃዱ መቀደሳችን ነው ይላል። በየትኛውም ኑሮ ውስጥ የእግዚአብሔር ፈቃድ መቀደሳችን ነው። የተለየ ቀደሰ፣ አከበረ፣ የከበረ ህይወት እንዲኖረን ነው። ለየ፣ የተለየ ኑሮ እንዲኖረን ነው። የነጻ የከበረ ህይወት እንዲኖረን ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ በሌላም አገላለጽ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 እንዳልኩ አንደኛ ተሰሎንቄ ምዕራፍ 1 ላይም እንዲሁ የእግዚአብሔር ፈቃዱ ዓላማው መቀደሳችሁ ነው ይላል። በየትኛውም ኑሮ ውስጥ የእግዚአብሔር ፈቃድ በዚህ ምድር ስንኖር የተቀደሰ የተለየ የከበረ አኗኗር እንዲኖረን ነው። በምድር ላይ ይህን ያህል ልጅ ወለድኩ፣ ቤት ሰራው፣ መኪና ገዛው ብለን ብቻ እንድንኖር አይደለም። በሰማይ መዝገብ አከማችሁ እንዳለ ሁሉ በዚህ ምድር ስንኖር በሰማይ ሰማያዊ ክብር የምንቀዳጅበትን በጎ ስራ እንድናከማች ነው። ወኩሉ ዘይፈዲዮ በከመ ምግባሩ፣ ሁሉ እንደየስራው ይከፈለዋል እንደሚሉ ስራ እዚህ ነው፣ ዋጋ እዚያ ነው። ስለዚህ በዚህ ምድር የምንዘራው በሰማይ በጎ ነገር እንዲከፈለን ነው። ለቀኝ ቁመት ለእግዚአብሔር መንግሥት እንድንበቃ ነው። ለዚያ ክብር ያብቃን ሁላችን። ይልቅም ጋብቻ ለጽድቅ ነው ስንል ባልና ሚስት በተዋህዶ ልጅነት ሆነው ንስሐ ገብተው ቅዱስ ሥጋውን ክቡር ደሙን እየተቀበሉ ሲኖሩ ለመኖር ያህል አይደለም፣ ከእግዚአብሔር ጋር ለመኖር ነው። ምክንያቱም እንዲህ ይላል፣ ሥጋዬን የሚበላ ደሜን የሚጠጣ ከእኔ ጋር እስከ መቼ ይኖራል? ለዘላለም ጎስ እኔም ከእርሱ ጋር እኖራለሁ። ዮሐንስ 6 ቁጥር 50 ጀምሮ
ከኛ ጋር እንዲኖር እኛም ከእርሱ ጋር ለዘላለም እንድንኖር ነው። ስለዚህ በትዳር ውስጥ ሚስት ለባል መቀደስ ምክንያት ነች። ባል ለሚስት መቀደስ ምክንያት ነው። ለመቀደሱ ምክንያቱ ነው አንደኛ ቆሮንቶስ ምዕራፍ 7 ላይ ለማመኑ በሃይማኖት በሚገኘው ክብር ምክንያት ለመሆን ነው። ሚስትም ባልም አንዳንዶች ለመሰናከል ምክንያት እንደሚሆኑ ሁሉ ኢዮብን ሚስቱ ልታሰናክለው እንደነበር ሁሉ ጦቢትን ሚስቱ ልታሰናክለው እንደነበር ሁሉ እነርሱ ግን በእግዚአብሔር ቃል ታግሰው ጸንተው እንዳለፉ ሁሉ በተቃራኒው ደግሞ ባል በሚስት ሚስት በባል ተቀድሰው ይኖሩ አሉ። ለርብቃ መውለድና በረከት ማግኘት ባሏ ምክንያት ነበር። ኦሪት ዘፍጥረት ምዕራፍ 24 ላይ ይስሐቅና ርብቃ ተጋብተው 20 ዓመት ልጅ አልነበራቸውም። ለሚስቱ ጸለየ። ይሄን የፈለግኩት ዘፍጥረት 25 ላይ ሌላም ቦታ እናነሳዋለን። ይስሐቅ ለሚስቱ ምን አለ? እስቲ ንገሩኝ። ጸለየ። ለምኑ? ለሚስቱ። አያችሁ፣ እግዚአብሔርም የይስሐቅን ጸሎት ሰማ። አያችሁ፣ የይስሐቅን ጸሎት ሰምቶ ርብቃን ባረካት። እንዲህ ነው ትዳር። ባል ለሚስት ሚስት ለባል እየጸለዩ እያበረታቱ በርታ ያለው ደካማውን እየተሸከመ ኃይለኞች ደካሞችን ተሸከሙ ይላል። እንኳን ባልና ሚስት ሌሎችን ደካሞች ምንላቸውን በእኛ አስተሳሰብ በትዕግስት በፍቅር በጸሎት መሸከም አለብን። ሮሜ 14 ላይ በርትቻለሁ ታግያለሁ የሚል ደከም ያለውን ዛል ያለውን በጸሎት በምክር በትዕግስት መሸከም አለበት። እንዲሁም ክርስትና ይሄ ነው፣ እንኳን ባልና ሚስት። ስለዚህ ጋብቻ ለጽድቅ ነው። እየተበረታቱ የዘላለም ሕይወት የሚያስገኘውን ስጋውን ደግሞ የተቀበሉ እየኖሩ። ሁለተኛው ጋብቻ ለመረዳዳት ነው። ይሄ የምታውቁት ነው። የጋብቻ ዓላማ ለመረዳዳት ነው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ሥላሴ አዳም በእንቅልፍና በመንቃት መካከል እንዲሆን አደረጉት። አዎ ንግበር ሎቱ ቢጸዘ ትረድኦ የምትረዳ ወይም ትረዳው ዘንድ እንፍጠርለት አሉ። ከአዳም ጎን ሔዋን ትረዳው ዘንድ ተፈጠረች፣ ትረዳው ዘንድ። ስለዚህ ጋብቻ ይረዳዱ ዘንድ ነው። መረዳዳት ግን ምንድን ነው? በስጋዊ ኑሮም በመንፈሳዊ ኑሮም ነው። አንዳንዴ መረዳዳትን ብዙዎቹ ኢኮኖሚካሊ ብቻ ያገናኙታል። እኔ እኮ ማገባው በደሞዝ እየረዳችኝ እንድትኖር ነው፣ እኔ እኮ ማገባው እየረዳኝ እንዲኖር ነው ብቻ የሚሉ አሉ። መረዳዳት በምድራዊ ጥቅማ ጥቅም ብቻ አይደለም። ቅድም እንዳልነው ነው፣ በጸሎት ይስሐቅ ርብቃን የረዳት በጸሎት ነው። ስለዚህም ርብቃ ወለዱ ሁለቱም ማለት ነው። በትዳራቸው ተባረከ። ዘካርያስና ኤልሳቤጥ እየተረዳዱ የኖሩት በጸሎት ነው። ወክልኤሆሙ ጻድቃን እሙንቱ ይላል። ሁለቱም ጻድቃን ነበሩ ነው ያለው። ዘካርያስ ጻድቃን ነው፣ ኤልሳቤጥ ግን ችግር አለባት አላለንም። ሁለቱም እየተረዳዱ ስለኖሩ በእግዚአብሔር ፊት ደጎች ጻድቃን ነበሩ። ሉቃስ 1 ቁጥር 6 ላይ ይሄው ነው። ባልና ሚስት አንድ አካል አንድ ልብ ሆነው እግዚአብሔርን እያመሰገኑ በፈሪሃ እግዚአብሔር እየኖሩ ንስሐ እየገቡ አስራት እያወጡ እየመጸወቱ በምድርም እግዚአብሔርን ደስ አሰኝተው በሰማይም ከቅዱሳን መላእክት ኅብረት ሰማያዊ ክብር ያገኙ ዘንድ ነው። ስለዚህ ትረዳው ዘንድ የሚለው በምድራዊ ነገር ብቻ አይደለም፣ ስማ ግዴታም ነው። መረዳዳት በስጋዊ ኑሮም በስነ ልቦና ምክክርም ጓደኛሞች ሆነው ተዋደው ተፋቅረው፣ በመንፈሳዊም ደግሞ አሁን እንዳልኳችሁ። ሶስተኛው ዘር መተካት ነው። የጋብቻ ዓላማ ምንድን ነው አልኩኝ? ዘር መተካት። ይሄ ግልጽ ነው። ብዙ ተባዙ ምድርንም ሙሏት። የእግዚአብሔር አምላካችን ሕያው ቃሉ ከሚፈጸምበት ቃል ኪዳን ከሚፈጸምበት አንዱ ጋብቻ ነው። ለምሳሌ ልጠይቃችሁ። አሁን ሰዓቱ ድረስ መሸ፣ ሰዓቱ ሲደርስ ይነጋል። እግዚአብሔር በየቀኑ አሁን ይምሽ አሁን ይንጋ እያለ ይመስላችኋል? መቼ ነው የተናገረው? ስንቴ ነው የተናገረው? አንድ ጊዜ። ጎሽ ቃለ ሕይወት ያሰማችሁ። የመልስ ፍጥነታችሁ ደስ ይላል። ዘፍጥረት 1 ላይ ለይኩን ምን ማለት ነው? ይሁን እግዚአብሔር መልካም እንደሆነ አየ፣ ይሁን አለ። ስለዚህ አንድ ጊዜ ይሁን ባለው ቃሉ ወቅቶች ይፈራረቃሉ፣ ማልትና ሌሊት ይፈራረቃሉ። ክብር ይግባውና እንደዚህ ሁሉ ብዙ ተባዙ ብሎ አንድ ጊዜ አዳምና ሔዋን ሲፈጥር በድጋሚ ምድርን እንደ አዲስ ያድሳት በኖህ ዘመን ዘፍጥረት 8 ላይ ብዙ ተባዙ ብሎ እግዚአብሔር ተናገረ። ይኸው እስከ ዓለም ፍጻሜ ትውልድ ይቀጥላል ማለት ነው። ጋብቻ ይመሰረታል፣ በጋብቻ በኩል ልጅ ይተካል። ሴቶች ሊያገቡና ሊወልዱ ይገባል ይላል ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 5 ላይ ሊያገቡና ሊወልዱ ይገባል። እነሆ ልጆች የእግዚአብሔር ጸጋ ናቸው አለ ደግሞ መዝሙር 126 ቁጥር 6 ላይ
የእግዚአብሔር ጸጋ የሆኑ ልጆች፣ የእግዚአብሔር የቃል ኪዳን መገለጫ የሆኑ ልጆች በባልና ሚስት ሕይወት ትዳር በኩል ይከሰታሉ። ስለዚህ የእግዚአብሔር ቃሉ ይፈጸም ዘንድ በጋብቻ በኩል ትውልድ ይቀጥላል። ግን ልጅ የሚሰጥ ማን ነው? ስለተጋቡ ብቻ ይወልዳሉ ማለት አይደለም። እግዚአብሔር በፈቀደ ጊዜ ይሰጣል። ቢዘገይም በፈቀደ ጊዜ ይሰጣል። ድንገት ባይኖርም ለበጎ ነው። ይህንም በሌላ ጊዜ እንማራለን። እንዲህ አይነት ክስተቶች ሲኖሩ እንዴት ነው ማለፍ ያለብን? ሆኖም ግን እግዚአብሔር ይክበር ይመስገን፣ ቢዘገይም ይሰጣል። ሐና ኢያቄም ዘገዩ፣ በሰውኛው አረጁ፣ ግን ማንን ወለዱ? ወላዲተ አምላክ። ሁላችን ተባርከን እስቲ አመስግነዋት። አንድ እመቤታችን አንድያ ልጃቸው አንድያ ልጇ መድኃኔዓለም ወደዚህ ዓለም መጥቶ እንዲያድነን ምክንያተ ድኂን ልጅ ወለዱ። ዘካርያስና ኤልሳቤጥ ማንን ወለዱ? መጥምቀ መለኮትን። በሰውኛው በስተርጅና፣ እግዚአብሔር ግን ይችላል። ጸጋ ዛብና እግዚአብሔር የወለዱት ማን ነበር? አቡነ ተክለ ሃይማኖትን። በረከታቸው ይደርብን። እንግዲህ በቅዱሳት መጻሕፍት እንደምናየው በሰውኛው እድሜያቸው ዘግይቷል፣ ግን እግዚአብሔር ልጅ ሰጣቸው። ያውም የተቀደሱ የተባረኩ። እግዚአብሔር ይሰጣል። ስለፈለጉም አይደለም፣ ስላልፈለጉም አይደለም። ዓላማው ነዋ፣ የጋብቻ ዓላማም ነውና። ሌላው አራተኛው ከዝሙት ጠንቅ ለመዳን ነው የጋብቻ ዓላማ። የዝሙት ጠንቅ የሚባለው ምንድን ነው? መወስለት፣ ፈቃደ ሥጋ ፈተና፣ በምኞት መፈተንና መዳራት። ይሄ ኃጢአት ነው። ከጋብቻ በፊት ሩካቤና በጋብቻ ላይ መወስለት ዝሙት ነው፣ ማመንዘር ነው። መጽሐፍ ቅዱስ ደግሞ እንዲህ ይላል፣ የሚያመነዝሩ የእግዚአብሔርን መንግሥት አይወርሱም ይላል። አንደኛ ቆሮንቶስ ምዕራፍ 6 ላይ ባል ሚስት ማለት ፍቅረኛ ጓደኛ ማለት አይደለም። ባል ማለት ሚስት ያለችው ባለቤት፣ ባለጸጋ፣ ቤት መሪ እንደማለት ነው። ይህም ደግሞ በእግዚአብሔር ፊትና በሰው ፊት ባልና ሚስት ተብለው ሲረጋገጥላቸው ነው። ሚስት ማለትም እመቤት፣ ባል ያላት፣ ልጆች ወልዳ የምታስተዳድር እንደማለት ነው። ሴት ማለት ሁሉ ሚስት ማለት አይደለም። ወንድ ማለት ሁሉ ባል ማለት አይደለም። ተዋደው በእግዚአብሔር ፊት ባል ሚስት ሲሆኑ ነው። ስለዚህ የዝሙትን ጠንቅ ድል ለማድረግ በፍኞት ከመቃጠል መጋባት ይሻላል ሲል ባል ይኑራት፣ በእርሷ ላይ ስልጣን አለው፣ በእርሱ ላይ ስልጣን አላት። ባልና ሚስት ከተባሉ በኋላ ነው ወደ መኝታ የሚኬደው። ክቡር አውሰቦ በኩለሄ ወለምስካቦ ውኔ አልቦቱ ሴበት ዕብራውያን 13 ላይ ጋብቻ ክቡር ነው ካለ በኋላ መኝታው ንጹህ ነው። ከመኝታ በፊት ምንን አስቀደመ? ጋብቻ። እናም ዝሙትን ድል መንሻው፣ ፈቃደ ሥጋን ድል መንሻው፣ በምኞት እየተቃጠሉ ከመኖርና ወደ ስህተት ከመሄድ ድል መንሻው አንዱ ጋብቻ ነው። አምስተኛው እዚህ ላይ ጨመር ማደርገው እኔ ለደስታ ነው። ጋብቻ ለደስታ ነው። ይህም ከመጽሐፍ ቅዱስ ሐሳብ ነው። ይወላችሁ ክርስቲያን ሁሉ በክርስቶስ በመንፈሳዊ ሕይወቱ ደስ ሊለው ይገባል። ከዚያ ባሻገር በዚህ ምድር ላይ ሰዎች እንዲደሰቱበት ደስ እያላቸው እግዚአብሔርን ያመሰገኑ እንዲኖሩበት ከሰጣቸው አንዱ ትዳር ነው። ዛሬ ተቃራኒ ሆነ እንጂ ጋብቻ ሲረዳዱ ደስታ ነው። ዘር ሲተኩም ደስታ አለው። ከዝሙት ጠንቅ ሲድኑበትም ደስታ አለው። ለጽድቅ ምክንያት ስትሆነው ሲሆነውም ደስታ አለው። ከላይ ያለው ነገር ሁሉ ደስታ ይፈጥራል። ስለዚህ ጠቢቡ ሰሎሞን ምን አለ? በመጽሐፈ መክብብ ምዕራፍ 9 ቁጥር 9 ላይ ከሚስት ጋር ደስ ይበልህ አለ። ምን ይበልህ? ስለዚህ ሚስትነት ለደስታ ነው፣ ባልነትም ለደስታ ነው። በመጽሐፈ ምሳሌ ምዕራፍ 5ም ደገመው፣ ከሚስት ጋር ደስ ይበልህ፣ ኃጢአተኛን ኃጢአቱ ትቀጣዋለች፣ ከዚያ ውጭ ያለው ኃጢአት ነው። ወይ በምናናውት እግዚአብሔርን ደስ እያሰኙ መኖር ነው ቅዱስ ጳውሎስ እንደመናኞቹ፣ ወይ ደግሞ በትዳር ደስተኛ ሆኖ መኖር ነው። ስለዚህ ትዳር ለደስታ ነው። አስተውሉ ምእመናን፣ ይሄ ትምህርት ያስፈለገው ብዙዎች በትዳራቸው ደስተኛ አይደሉም። ለምን ለማለት ነው። ከማን ነው ችግሩ? እኛ አላስተማርንም? እሱን ካገባው ጀምሮ ነው ደስታ ያጣሁት ምትል ሚስት ብዙ ነች። ለምን ሆነ? እሷን ካገባው ጀምሮ ከለሬ ተቀየረ፣ ሰውነቴ ቀነሰ፣ በሽታ ያዘኝ የሚል ባል አለ። ለምን ሆነ? ትዳር ለደስታ ነው። ሌላ ኮሚቴ አይቋቋመላቸውም። ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ህይወታችሁን ፈትሹ።
ትዳር ግን ለደስታ ነው ዓላማው። በትዳር ደስ ብሏቸው እግዚአብሔርን ያመሰገኑ የኖሩ አሉ፣ የሚኖሩ አሉ። አሁንም ቀጥሎ ደስታ ልጅ ነው። ሌላ ጊዜ እናየዋለን። በልጅ ደስታ አለ። ግን ከልጅ በላይ የመጀመሪያው ደስታ በትዳር ነው። ዘካርያስና ኤልሳቤጥ ሳይወልዱ ደስተኛ ነበሩ። ይስሐቅና ርብቃ ሳይወልዱ ደስተኛ ነበሩ። ይስሐቅ ይገርማቸዋል፣ የእናቱን ሐዘን የረሳው በሚስቱ ነው። የምትወዱትን አግቡ ብያለሁ ባለፈው። የእናቱን ሐዘን ረሳ ይላል ዘፍጥረት 24 ላይ። እየሰማችሁኝ ነው? ግን ዛሬ ሐዘን የሚያስረሳ ትዳር ነው ያዝነው ወይስ ሐዘን የሚጨምር? እንኳን የእናቱን የቅድመ አያቱን ሞት እያሰበ የሚያለቅስ ባል አለ አሉ። ብሶተኛ ሚስት አለች አሉ። የሚነፋረቁ ጭራሹኑ ለቅሶ ቤት ይመስላል፣ ሲኦል ይመስላል ቤታችን የሚሉ አሉ። ለምን ሆነ? ራሳችሁን ፈትሸዋል። ትዳርማ እንደ ርብቃ ሐዘን ማስረሻ ነው። የእናቱን ሐዘን ረሳ ይላል። እናቱን ከቀበረ በኋላ ርብቃን ሲያገኝ ሐዘኑን ረሳ፣ ተጽናና ይላል። በዚህ ምድር ላይ ለሚገጥም መከራ፣ ለሚገጥም ውጣ ውረድ ትልቁ መጽናኛ ትዳር ነው። ስራ ቦታ፣ ንግድ ቦታ፣ አኗኗር ብዙ ያውካል። ያ ሁሉ ያወከው የውቱ ቤቱ ሲገባ እንዲደሰት ነው። ቤቷ ስትገባ እንድትጽናና ነው። ግን እንደዛ ነው። ለዚህ እኮ ነው የሚያስጨው። ለምን ሆነብን ታዲያ? እንዴ ዓላማው ይሄ ነው። የእኛ ኑሮ ሌላ ነው። ታዲያ የቱ ጋር ነው ችግሩ? እንዴ የእግዚአብሔር ቃል አንድ ነገር አስተውሉ። ለምሳሌ ምእመናን፣ እኛ አልለወጥ እያለን እንጂ እግዚአብሔር ቃል እኮ ውሃውን ጠበል ያደርጋል። አይደለም እንዴ? ውሃው ይቀዳና ካህናቱ ሲባረኩት፣ የቅዱሳን ገድል ሲነበብ፣ የእመቤታችን ታምር፣ የቅዱሳን እንደየዕለቱ እንደየቅዱሳኑ፣ ከዛ ያ ጠበል ሲረጭ በሽታ ይፈወሳል፣ አጋንንት ይጮኻሉ። የእግዚአብሔር ቃል ውሃውን ምን አረገው? ጠበል አረገው። ህብስቱ ሥጋ መለኮት የሚሆነው በቃለ እግዚአብሔር ነው። በቃለ እግዚአብሔር አልለወጥ ያለው እኔና እናንተ ብቻ ነን። እንግዲህ ቅርብ በሉኝ ከወቀስኳችሁ። ይኸውላችሁ አሁን እኛ የምናመጣው ቻይናም ይስራው፣ ህንድም ይስራው፣ መርካቶም ይሰራ አንድ መቁረርት ይባላል። ማንቆርቆሪያ ማለት ነው፣ ጠበል መቅጃ። ለቅዱስ ገብርኤል ታስገባላችሁ አይደል? ከዛ በኋላ ያ ጠጅ ጠላ አይቀዳበትም፣ ጠበል ነው የሚቀዳበት። ከዛ ያ ማንቆርቆሪያ አይባልም፣ ከንዋያተ ቅድሳት አንዱ ነው። ይኸውላችሁ የመርካቶ ዕቃ ገብቶ ቤተ መቅደስ ይባረካል። የቻይና ኩባያ ቤተክርስቲያን ገብቶ ጠበል መጠጫ ይሆናል። ከንዋያተ ቅድሳት ይደመራል። እኛንን ከቅዱሳን ንብረት መደመር ያቃተን። መገልገያ ገብቶ ሲቀደስ ሲለወጥ፣ እኛ ግን አልለወጣልን። ታዲያ ቃለ እግዚአብሔር መለወጡን በጠበሉ በምስጢራቱ በእምነቱ እያረጋገጥን ነው። ስለዚህ ችግሩ ከኛ ነው ማለት ነው። አሁንም ለምንድነው ከዚህ ጋር ያነሳሁት? እንደ አልማዝ ጠነከረ ልባቸው ይላል። እነ ናቡከደነጾር፣ እነ ፈርዖን፣ እነ ኤልዛቤል የተነገረ ለነሱ የተነገረ ነው። ጥንክር ይላል ልባችን፣ ይቅር አንልም፣ ለቀናነት ለበጎነት አንዘጋጅም። ስለዚህም ትዳር ደስታ ያጣል። ስለዚህ ከዓላማችን እንዳንወጣ የጋብቻ ዓላማ ለደስታ ነው። 5 ነገር ዘረዘርኩ። የጋብቻ ዓላማ አንደኛ ለጽድቅ፣ ሁለተኛ ለመረዳዳት፣ ሶስተኛ ዘር መተካት፣ አራተኛ ከዝሙት ጠንቅ ለመዳን፣ አምስተኛ ለደስታ ደስተኛ ሆኖ ለመኖር፣ ሰላማዊ ኑሮ ለመኖር፣ በፍቅር ኑሮ እስከ ፍጻሜው ደስታቸውን እያጣጣሙ ለመኖር። እናም በጋብቻ ዙሪያ በጣም ከቅድመ መጠናናት ጀምሮ እዚህ ላይ እንድናተኩር የሆነው ደስታ ውስጥ በሕይወትም እስከ ፍጻሜም ሰላማዊ የተረጋጋ ጣዕም ያለው እንዲሆን ነው። አንድ ነገር ልንገራችሁ፣ ሰዎች ሲቀልዱ የሰማሁት እንደው ትዳር ምን ያህል አንዳንዶች የተማረሩበት እንደሆነ የሚያሳይ ነው። አሁን የምናገረው በቁጭት ነው። ለምን ሆነብን ነው። እንግዲህ ምሳሌውና የምጠራው ስም ይቅር በሉኝ፣ እኔ እንደሰማሁት አገላለጽ ነው። ባልየው ታመመ፣ በጣም ደከመ፣ ሊሞት ትንፋሹ ጥር አለ። በኋላ ላይ ሚስቱን ጠራና መናዘዝ ጀመረ። በእንግዲህ ባለቤቴ እኔ መሞቴ ነው፣ ግን ምናዘዘው ነገር አለ አላት። ምንድነው ባሌ? አንተን ያኑር እንጂ ምን ነው? በኋላ ላይ ከኔ በኋላ እንድታገቢ አላት። ያውም ደግሞ የምታገቢው ለዚህ ስም አጠራር ይቅርታ፣
ኩራባቸው የሚባለውን የኔን ጠበኛ ነው አላት። ኩራባቸው የሚባለው የባልየው የእድሜ ልክ ጠላት ነው። አሁን ሚስትየው ምን አለች? መጀመሪያ ማግባት አልፈልግም፣ ደግሞ የአንተን ጠላት ማገባው ለምንድን ነው አለችው። እየሰማችሁ ነው? የአንተን ጠላት ማገባው ለምንድን ነው? ምን አለ መሰላችሁ? ለካ ተማሯል። ጠላቴ እንደሆነማ አውቃለሁ። እኔን አንገብግበሽ እንዳሳመምሽ እሱንም አንገብግበሽ እንድደፊው ነው። ጥይት አድርጓታል። አያድርስባቸው እና እንዲህ እስኪተረትብን ለምን ሆነ? በኋላ ደግሞ ወንዶችም የሚወቀሱበት አይጠፋም። ሴቶች ሲወቀሱ ወንዶች ሳቅ ይላል። አናጣም። ተረት ጊዜው ተረት አይደለም እንጂ እኛም እንወቀስበት አለ። እናም ወገኖች ወደ ቀጣይ እንሂድ። ስለ ባልና ሚስት መጽሐፍ ቅዱስ ምን ይላል? በብሉይ ኪዳን ሕዝበ እግዚአብሔር በእጮኛ በሚስት እየተመሰሉ እግዚአብሔር ክብር ይግባውና ራሱን በባል እየመሰለ አጨውሽ አጭቼሻለሁ ቃሌን ስሚ እስራኤል እያለ በባልና ሚስት ምሳሌ ገልጿል። በአዲስ ኪዳን ደግሞ ባል የክርስቶስ ሚስት የቤተ ክርስቲያን ምሳሌ ሆና በግልጽ ተጽፏል። ኤፌሶን ምዕራፍ 5 ላይ በይበልጥም አብይ ውእቱ ዝነገር ወአንሰ ብሎ ላዕለ ክርስቶስ ወላዕለ ቤተ ክርስቲያኑ እያለ ቅዱስ ጳውሎስ ይህ ምስጢር ታላቅ ነው። የጋብቻ ምስጢር፣ የባልነት የሚስትነት ምስጢር በጣም ታላቅ ነው። ምድራዊ ብቻ አይደለም። እኔ ስላለው እንደ ክርስቶስና እንደ ቤተ ክርስቲያን፣ በምስጢሩ ደግሞ እንደ መለኮትና እንደ ትስብእት አንዱ የአንዱን ገንዘብ ያደረገበት በተዋህዶ የጋብቻ ምስጢር ታላቅ ነው እያለ ኤፌሶን 5 ላይ ቅዱስ ጳውሎስ አስተምሮናል። ባሎችን ምን ይላል? ሚስትን ምን ይላል? ጥቂት ማሳያ ብቻ። ስለ ባል እንዲህ ይላል መጽሐፍ ቅዱስ ይልቅም አዲስ ኪዳን ባሎች ሚስቶቻቸውን ተንከባካቢ እንዲሆኑ ይመክረናል። ምን እንዲሆኑ? ተንከባካቢ። አሁን ዝም ብሎ ማዳመጥ ብቻ ነው፣ መጽሐፍ ቅዱስ ነው የሚለው። አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 1 ጀምሮ ባሎች ሆይ ሚስቶቻችሁን ተንከባከቡ ይላል። ድገሙት እስቲ ወንዶች። ፈራችሁ እንዴ? ምን ይላል? ተንከባከቡ አይደል? አዎ ተንከባከቡ። እንክብካቤ የምትፈልግ ናትና የወንድ ልጅ ጡንቻ ጠንከር ማለቱ፣ የሴት ልጅ በተፈጥሮ አነስ ማለቱ አካል ነው ያልኳችሁ። የደም ስራ 666 ነው የወንድ፣ የሴት ግማሽ ነው። በዛ ያ የሚያሳየው እንዲማታበት እንዲደበድብበት ሳይሆን እንዲጋፈጥበት፣ እሷ እንዲንከባከበት ነው። እሷ ጋር የጎደለውን እሱ እንዲሞላ ነው። ለዚህ ነው ተንከባከቡ፣ ፍጥረቷንም በማየት እንክብካቤ ፈላጊ ናትና። ከአዳም ጎንን የተፈጠረችው አሁን ለምሳሌ ጎኔን ላሳርፍ ነው አይደል ምንለው? ጎን በጣም እንክብካቤ የሚፈልግ አካል ነው። ግንባር፣ እጅ ሊታይ ይችላል፣ ጎን ግን አይታይም። ጎን ተሸፍኖ ነው ሁሌ። ለዚህ ነው ሴቶች ሲኖሩ ተሸፍነው እንዲኖርና ባልም ደግሞ ተንከባክቧት እንዲኖር ነው ከጎን። እናም ሌላው ምስጢር ይቆየን፣ ግልጹን ብቻ እያየን ባሎች ሚስቶቻቸውን እንዲንከባከቡ እግዚአብሔር አዟል። ቸል ማለት፣ ግዴለሽ መሆን፣ ለውጭ ሰው አልጋ ለሚስት ቀጋ መሆን እግዚአብሔር ይጠይቃል። አንዳንዶች እንደዛ ነው። ከበር መልስ ውጭ ይጋብዛሉ። የእሷ ግን ጓዳዋ ዘይት የለም ስትለው ይበሳጫል። ውጭ ደግሞ መጠጥ የለም ቢባል ነው የሚበሳጨው። ያለበት ፈልጎ ይጠጣል። አንዳንድ ጊዜ ለውጭ አልጋ ለቤት ቀጋ የሆነ አለ። ይቅር በሉኝ እንግዲህ። ግን ቅዱስ ጴጥሮስ ምን አለ? ሚስቶቻችሁን ተንከባከቡ፣ ፍላጎታቸውን አሟሉ፣ አካል ናትና። ዘአፍቀረ ብእሲቶ አፍቀረ ርእሶ፣ ሚስቱን የወደደ እኮ አካሉን ወደደ። እጅህን ትጠላለ፣ እግርህን ትጠላለ፣ አካል ናት። ኤፌሶን 5 ቁጥር 25። ሌላው ባል ቤቱን የሚመራ ነው። በመጋፈጥ በመቆጣጠር የበላይ በመሆን የበላይ መሆን ማለት የግድ ተጽዕኖ ፈጣሪ ይሁን ማለት ሳይሆን ራሱን እስከ መስጠት ቤቱን በመውደድ ማለት ነው። ኤፌሶን 5 ቁጥር 25። የበላይነት ለዱላ ለገንዘብ የበላይነት አይደለም። ለዚህ ዋናው ምሳሌ ክብር ይግባውና መድኃኔዓለም ኢየሱስ ክርስቶስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ እንደሆነ ባልን የቤቱ ምንድን ነው? ራስ ነው። ታዲያ ጌታችን ክብር ይግባውና የቤተ ክርስቲያን ራስ መሆኑን የገለጠው በምንድን ነው? በሞት በቀራንዮ ስጋውን ቆርሶ ደሙን አፍሶ። እኛን መውደዱን የገለጠው በሞት ነው። ከዚህ የሚበልጥ ፍቅር ከወዴት አለ?
ባልም ሚስቱን መውደዱን፣ ልጆቹን መውደዱን፣ ቤቱን መውደዱን የሚገልጠው ራሱን በመስጠት ነው ለማለት ነው። ገንዘብ በመስጠት ብቻ አይደለም፣ ጊዜ መስጠት፣ እውቀቱን መስጠት፣ ጉልበቱን መስጠት፣ መጋፈጥ። እንስሳት እንኳን አንዳንድ አራዊት አይታችሁ እንደሆነ ናሽናል ጂኦግራፊ ላይ የሚደንቅ ነገር ታያላችሁ ተፈጥሮ ላይ። ይሄኛው እንስሳ ብዬ ባልናገርም ግን ብዙ ጊዜ ይሄ አንዳንዴ ሚዲያ የሚያስተምራል እኮ ምን አንዳንዴ ብዙ ጊዜ እና ወንዱ አውሬ ሚስቱን ለመከላከል ሲቦጫጨቅ ታዩታላችሁ። ልጆቹን ለመከላከል ሲቦጫጨቅ፣ እሱን ገለው ነው ወደ እሷ የሚሄዱት። ልክ እኔን ገላችሁት ወደዛ ትሄዳላችሁ እንጂ ብሎ የዛተ ይመስላል። ሚስቱን ላለማስነካት ራሱ የሚሰጥ እንስሳ አለ። እየተረዳችሁ ነው? በጣም በገጠር ያደጉም ያውቃሉ። ሚስቱን ላለማስነካት ይኸውላችሁ፣ ባልነት ይሄ ነው። ሚስቱ እንዳትታይበት፣ እንዳትታማበት፣ እንዳታንስበት ከማንም እንዲህ ነው ባልነት እንጂ አሳልፎ የሚሰጥ አይደለም። ከእንስሳ እናንሳለን እንዴ ታዲያ? ባሎች ተንከባከቡ። ሌላው ባሎች ምን ተብለናል? ደግ መሆን፣ ደግ ሁኑ ብሎናል መጽሐፍ ቅዱስ በቆላሲስ ምዕራፍ 3 ቁጥር 19። መቼም ሴቶቹ ደስ እያላቸውን ጎሽ ልክ ልካቸው ነገሩልኝ እያላችሁ ነው አይደል? እኔ አይደለሁም መጽሐፍ ቅዱስ ነው። አይ በኋላ ወደ እናንተ ምን ዞራለን? መጽሐፍ ቅዱስ ነው። እንዲህ ይላል በትክክል ባሎችን ነገ ባል ለመሆን የምታቅዱም ልጆቻችንን። ይሄ ደግሞ ይቀድሳል፣ ያከብራል እንጂ አይጎዳም። ደግነት ይጠቅማል እንጂ አይጎዳም። በእውነት ደግ ሆኖ የተጎዳ የለም። ታክሲ ላይ እንኳን አንዳንድ ጥቅስ አለ፣ የዋ ምን ይሆናል ይላል። እውነቱን ነው። የዋ ምንም አይሆንም። ግፍ የሰራ ክፉ የሰራ ግን ክፋቱ ይበቀለዋል። እግዚአብሔር ከክፉ ስራ ይጠብቀን። እንኳን ለሚስት ለሁሉ ደግ መሆን ታዘናል። ቆላሲስ ምዕራፍ 3 ቁጥር 19 ላይ እንዲህ ይላል፣ ባሎች ሆይ ለሚስቶቻችሁ ደግ ሁኑ። ምን ሁኑ? እንደው ከልብ ያዛት ባሎች ደግ ሁኑ። እንዲያውም ምን ይላል መሰላችሁ? መራራ አትሆኑ። አቤት ይሄ ቃል! መራራ ባል አለ፣ ጨቅጫቃ፣ የት ገባሽ የት ወጣሽ፣ ተጠራጣሪ፣ ቀናተኛ። መጠርጠር የለብንም በእርግጥ ነው። ግን እንደው በቃ እንደው በውሃ ቀጠነ። እንዴት ተደርጎ የሚሰጠውና የሚጠይቀው ማይገናኝ። 1 ሊትር ዘይት ገዝቶ 10 ሰው ቤቱ ልጋብዝ ይላል። እናም ወገኖች መራራ አትሁኑ ሚስቶቻችሁ ላይ። ባል መጣ የት ባል እንደው እዛው ባደረ ምትል ሚስት አለች። እንደው ፊልድ በወጣ መቼ ነው ቤት ማይመጣው? እንኳን ሚስት ልጆች ላይ ተጋብቶ አባዬ ባል መጣ የሚሉ ልጆች አሉ። አያደርስብን። እንደው አባዬ መቼ ነው ይመጣው ብለው አይንና በር የሚጠብቁ ልጆች እንዳሉ ሁሉ እንደው ባል መጣውንስ አባባ አበዛውንስ እሷ መደብደብ ነው እኛንም ማስጨነቅ ነው የሚሉ አሉ። ከእንዲህ ያለው ይጠብቀን። እንዲህ እንዳይሆን እኮ ነው። ደስታ ቤት ውስጥ ነው። ቤት ውስጥ ሰላም፣ ደስታ ከሌለ ውጭ ደስታ አይኖርም። ስለዚህ በእጅ ላይ ነው ያለው። ሚስትን በማክበር በመንከባከብ ደግ በመሆን እርግጠኛ ሁኑ፣ የቤቱ ሰላም ይስተካከላል። ሌላ የሰላም ሚኒስቴር አጠብቁ ለትዳር ስንቱ ጋር ይግቡ። ሌላ ኮሚቴ፣ ሌላ ቦርድ አጠብቁ። ቤትህ ሰላም እንዲሆን አንተ ደጉን። በቃ ይሄ ነው መጽሐፍ ቅዱስ ያለው። እውነት ደግ ባል ሚስቱ ምንም አትለውም፣ ሚስቱም ይንከባከባል፣ ምንም አትልም። እርግጠኛ ሁኑ። በየግጭቱ ምንሰማው ይህንን ነው። ሳምንት በዚህ ዙሪያ ነው የምንማረው። የግጭት ምክንያቶችና መፍትሄዎቻቸው ነው የመጨረሻ ክፍለ ጊዜያችን። ወደዛ ሳሌዳውንም ቀጥታ ያለውን ነገር መራራ አትሁኑ፣ ደግ ሁኑ፣ ቅን ሁኑ፣ ነገሮችን በቅነት መታዩ ሁኑ ይለናል ቆላሲስ ምዕራፍ 3 ቁጥር 19። ሌላው አንድ ልጨምር፣ ባሎችን በምግባር የምትተጉ የምታስደስቱ ሁኑ፣ ምግባር ያላችሁ ሲል ባጭሩ ቲቶ ምዕራፍ 1 ቁጥር 6 ላይ ይህ ካህናትንም ዲያቆናትንም ባሎችን ሁሉ ይመለከታል። ጭምት ራሱን የገዛ ይላል። በትዳር ውስጥ ትዳር የመሰረተ ሊመሰረት ያቀደ ባልም ጭምት ራሱን የገዛ ከስካር ከነውር ከነፈቀፋ የራቀ ለካህን ብቻ አይደለም ባልነትን ለሚመኙ ሁሉ ባሎች ለሆነን ሁሉ ጭምት፣ ደጎች፣ ቅኖች፣ ራሱን የገዛ እያለ ይመክረናል ቲቶ ምዕራፍ 1 ላይ። እሺ ሚስቶችን ደግሞ ምን አለ መጽሐፍ ቅዱስ? አንደኛ ሚስቶች ታዘዙ ይላቸዋል። ምን ይላል? ታዘዙ ለማን? አዎ በዋናነት ኤፌሶን ምዕራፍ 5 ቁጥር 24 ላይ ሚስቶች ሆይ እያለ ነው። እንዲሆን ቤተ ክርስቲያን ለክርስቶስ እንደምትገዛ እንደምትታዘዝ ለባሎቻችሁ ተገዙ። ግን አስተውሉ፣
ይህ ተገዙ የፍቅር ነው። በዱላ በኢኮኖሚ በበላይነት አይደለም። ለምሳሌ ይጠይቃችሁ። አሁን በአዋጅ አጽዋማት ጊዜ ምእመናን ደስ እያላችሁ ጾማላችሁ አይደል? በሰንበት ለቅዳሴ ትመጣላችሁ አይደል? ማን አስገድዷችሁ ነው? የእግዚአብሔር ፍቅር አይደል? አቴንዳንስ ይያዛል። ሌላ ቅጣት አለ። በሌሊት አሁን ለማህሌቱ የምትመጡት ከማታ ጀምሮ ምእመናን ደስ እያላችሁ የምትመጡት ማን አስገድዷችሁ ነው? የእግዚአብሔር ፍቅር። ቤተ ክርስቲያን ማለት ምእመናን ናቸው እያልኩ ነው። ቤተ ክርስቲያን ለክርስቶስ የምትገዛው በፍቅር ነው። አሁን ግሸን ማርያም የሄዳችሁ ምእመናን፣ ቁልቢ ሲደርስ የምትሄዱ ምእመናን፣ ዝቋላ ዳገት የምትወጡ ምእመናን ማን አስገድዷችሁ ነው? ንገሩኝ እንጂ። የእግዚአብሔር ፍቅር። ንስሐ አባት በእውነት አስገድዷል? በእውነት ቤተክርስቲያን በሚዲያ ሲኖዶስ አስገድዷል? የእግዚአብሔር ፍቅር ነው። ስጡ ስትባሉ መስጠት፣ ደግነታችሁ። አስራት አውጡ ማውጣት፣ ምንጣፍ ግዙ፣ መጋረጃ ግዙ፣ ደስ እያላችሁ ነው የምታደርጉት። እግዚአብሔር ይባርካችሁ። የእግዚአብሔር ፍቅር ነው የሚያስገድዳችሁ። የድንግል ማርያም የቅዱስ ገብርኤል ፍቅር ምን ለማለት ነው? ፍቅር ነው የሚያስገዛችሁ። ሚስትም ለባልሽ የምትገዢው ፍቅሩ ነው፣ ደግነቱ ነው። ተረዳችሁ? ባሎች አስተውሉ። ኃይለኛ ስለሆንክ የከሌ ዘር ነኝ ስላልክ አይደለም። በአንተነት ወዳህ በባልነት ወዳህ አካሌ ነው የልጆቼ አባት ነው ተንከባካቢ ነው ብላ ነው የምትገዛልህ። ይሄ ነው እንጂ ባልነት ሚስትነት በእግዚአብሔር ፊት እኩል ናቸው። እኩል ባረካቸው ነው የሚለው መጽሐፍ ቅዱስም። እኩልነት በእግዚአብሔር ፊት እኩል ናቸው። ተፈጥሯዊ ጉዳይና ጸጋቸው ነው የሚለያየው። አምጦ መውለድ የእናትነት ነው የሴትነት ነው። ቤትን መንከባከብ መጋፈጥ የባልነት ነው። ልጅን በጋራ ማሳደግ ደግሞ የጋራ ነው። ስለዚህም በእግዚአብሔር ፊት ግን እኩል ናቸው። ወክልዮሙ ወባረኮሙ ነው የሚለው። አዎ በአቲ በረከት በአንዲት በረከት ባረካቸው ነው ዘፍጥረት 1 ቅድም የጠቀስነው። ስለዚህ ጸጋ፣ አገልግሎት፣ ድርሻ ሊለያይ ይችላል። በእግዚአብሔር ፊት ግን እኩል ናቸው። አሁንም የምትገዛው የበታቸውን አይደለም። የበታች የበላይ የሚባል የለም። በትዳር ውስጥ በፍቅር ነው የሆነ በመዋደድ ነው ባሌ ነው በማለት ነው። ኤፌሶን ምዕራፍ 5 ቁጥር 4። ሌላው ሚስቶችን ዘውድ ይላቸዋል። ዘውድ መሆንን መጠበቅ ነው። ዘውድ የክብር ምልክት ነው አይደል? በሌላ አገላለጽ ዘውድ የክብር ምልክት ነው። የቤቱ ክብር፣ የቤቱ መቤት፣ የቤቱ ጌጥ ሚስት ነች። ምሳሌ 12 ቁጥር 4 ላይ ሚስት ዘውድ ነች ብሏል። ስለዚህ ዘውድ መሆኗን ክብሯን መጠበቅ ይገባል። በአነጋገሯ፣ በአኗኗሯ፣ በውሳኔዋ፣ ባሏን በማክበሯ፣ በፍቅር በመታዘዝ ዘውድነቷን መጠበቅ ይገባታል። የዚህ ተቃራኒ ግን አለ። ዘውድነቷን ያልጠበቀች ሚስት ለባሏ እንደ ቅንቅን ናት ይላል። እንዴት ይከብዳል ይህ ቃል! እኔ አይደለም ያልኩት፣ ደግሞ ቅንቅን አለን። ኧረ መጽሐፍ ቅዱስ ነው። ምሳሌ 12 ቁጥር 4 ላይ እንዴት ያለ ከባድ ነገር ነው! በአጥንቱ ስር የምትገባ ቅንቅን ናት ይላል። እንዴ አንድ ያሉ ሚስቶች በእኛ ቤተክርስቲያን የሉም። እግዚአብሔር ሁሉን ይባርክልን። መጽሐፉ ግን እንዲህ ይላል፣ ስለዚህ ዘውድነቷን ታክብር ሲል ነው። ዘውድ ግን ጌጥ ነች፣ ማይረጉ ነች፣ ክብሩ ነች። ክብሯን የጠበቀች ግን ዘውድ ናት፣ የበላይ ናት። እንዲሁም ቅድም ብለናል ራስ ነው እንዳለን ሁሉ ከራስ በላይ ደግሞ ምን አለ? ዘውድ አለ ማለት ነው። ስለዚህ በተዘዋዋሪ የእሱ የበላይነት የእሱ ራስነት እሷን ዘውድ ለማድረግ ነው፣ እንድትከብርለት ነው፣ ጌጡ እንድትሆንለት ነው፣ ግርማው እንድትሆንለት ነው። ከእርሱ ጀርባ ከእርሱ ጎን እሷ ጠንካራ ብርቱ ሚስት እንዳለው ዘውድ እንድትሆንለት ነው። ስለዚህ ይሄ ነው። ሌላው እናትነትን ነው ሴቶች ምን ይላል? እናትነትን መቀበል። መጽሐፍ ቅዱስ ያው እናትነት የሚስት ነው። እናትነት በስላሴ ምሳሌ ስላሴ ፈጥረው መግበው እንደሚያሳድጉን ሁሉ ቅድስት ነው የምንለው። እናትነትም ክብር ነው። ቤተክርስቲያንንም እናታችን ነው የምንለው። ሰላም ለኪ ቤተክርስቲያን ቅድስት በሴት አንቀጽ። ስለዚህ እናትነት የቤቱ የልጆች እናትነቷ ክብሯ ነው፣ ጸጋዋ ነው። እናትነቷን ማክበር። ሌላው ሚስቶች ምን ይላል? አስተዋይ ሁኑ ይላል። አርቆ ሐሳቢ አስተዋይ። ምሳሌ 19 ቁጥር 14 ላይ እንዲህ ይላል፣ አስተዋይ ሚስት ከእግዚአብሔር ዘንድ ናት ይላል። ከማናት? አስተዋይ ሚስት ባሏን በአግባቡ የምትመራ በፍቅር የምትይዝ
ቤቷን በፍቅር ልጆቿን በትህትና በፍቅር የምታሳድግ ልክ ንግሥት ሳባ ምኒልክን ወደ ሰሎሞን ልካ ታቦተ ጽዮን እንዲያመጣ ምክንያት እንደሆነ ሁሉ የእግዚአብሔር ሰው አድርጋ እንዳሳደገችው እሌኒ ቆስጠንጢኖስን የሃይማኖት ሰው አድርጋ አሳድጋ ጣዖታት ቤቶች እንዲዘጉ አብያተ ክርስቲያናት እንዲከፈቱ ምክንያት የሆነ ንጉሥ እንዳረገችው ሁሉ የእናት አስተዋጽኦ ሌላ ጊዜም እናነሳዋለን ስለ ልጆች ስናነሳ። እናም አሁንም አስተዋይ ሚስት ከእግዚአብሔር ዘንድ ናት። ባሏን ልጆቿን ለታላቅ ማዕረግ ክብር የምታበቃ በእግዚአብሔር ፊትም የተወደዱ እንዲሆኑ የምታደርግ አስተዋይ ሚስት ከእግዚአብሔር ዘንድ ናት። በሌላ መንገድ ምን ይላል? ሚስት በረከት ናት ብሏል። ሚስት ምንድን ናት? መጽሐፍ ቅዱስ ላይ ጤና በረከት ተብሏል። ልጅ በረከት ተብሏል። የተለያየ ነገር ሰብል፣ ምርት፣ ጎተራ ሲሞላ በረከት ተብሏል። በጎ አስተሳሰብ በረከት ተብሏል። ከነዚህ ከበረከት አይነቶች አንዱ በረከት የእግዚአብሔር ስጦታ ማለት ነው። ፍጹም የተባረከ ማለት ነው። ከበረከት አንዱ ሚስት ናት። ሚስት ያገኘ በረከት አገኘ ይላል ምሳሌ 18 ቁጥር 22 ላይ። ምሳሌ 18 ቁጥር 22 ላይ ሚስት ያገኘ ምን አገኘ? በረከት አገኘ። ስለዚህ ሚስቶችን ታዛዥ ሁኑ፣ ዘውድነታችሁን ጠብቁ፣ እናትነትን በጸጋ ተቀበሉ፣ አስተዋይ ሁኑ፣ በረከታችሁን ጠብቁ። በረከት ነሽ። ሚስት ያገኘ በረከት አገኘ ይላል። ልቡ አረፈ። በሚስቱ በኩል እግዚአብሔር ሊባርከው ነው፣ ዘር ሊተካ ነው። ብዙ ነው ምስጢሩ፣ ጊዜ ስለሌለን ነው። እናም መጽሐፍ ቅዱስ ስለ ባልና ሚስት ይህንና በዚህ በመሰለው ሁሉ ይገልጻል ማለት ነው። ሶስተኛው መንፈሳዊ ጋብቻ ከሌላው ስለ መለየቱ እናንሳ። ዓላማውን አልን፣ ስለ ባልና ሚስት አልን። መንፈሳዊ ጋብቻ ስንል ንስሐ ገብተው በድንግልና ያሉ በተክሊል የሚጋቡት፣ ሌሎች ደግሞ በቅዱስ ሥጋ በክቡር ደሙ ጋብቻቸው የሚፈጽሙት መንፈሳዊ ጋብቻ በእግዚአብሔር ቃል መሰረት የሚፈጸመው በቤተ ክርስቲያን ስርዓት የሚፈጸመውን ጋብቻ ማለታችን ነው። ከሌላው ስንል ሌላው ምንድን ነው? ለምሳሌ ባለፈው ብለናል። የጋብቻ አይነት በዓለማችን በይበልጥ ብዙ ጊዜ በየሀገራቱ በሶስት መንገድ ነው። አንደኛው የመዘጋጃ ቤት ነው፣ መንግስታዊ በመንግስታዊ ተቋማት ሰነድ ላይ ተፈራርሞ የሚፈጸም ነው። ሁለተኛው በባህል ነው። እንደየሀገሩ ባህል እንደየብሔር ብሔረሰቡ ባህላዊ የጋብቻ ስርዓት አለ። ስለዚህ አሁን እዚህ ላይ የምንለው በባህልም የሚጋቡ በመዘጋጃም የሚጋቡ በራሱ መልካም ነው ብለናል። ጋብቻ ክቡር እንደሆነ ነውር እንደሌለው እንመሰክራለን በአመክንዮ። አንድ ለአንድ ተወስኖ መኖር ክብር ነው፣ በጎ ነው፣ መልካም ነው። እዚህ ላይ ግን ልዩ አድርግ የምናነሳው በቤተ ክርስቲያን የሚፈጸመውን በእግዚአብሔር ፊት የሚፈጸመውን ነው። ስለዚህ ከሌላው የሚለየው በምንድን ነው? አንደኛ በሕጉ ይመራሉ ነው። ሌላ ጋብቻ በመዘጋጃ ሕግ በባህል ሕግ ሊመራ ይችላል። መንፈሳዊ ጋብቻ ግን በእግዚአብሔር ቃል ይመራል። ንስሐ መግባት የእግዚአብሔር ቃል ነው። ሕዝቅኤል 18 ላይ እየጾሙ እየጸለዩ መኖር የእግዚአብሔር ቃል ነው። በመጨረሻም ስጋዬን ብሉ ደሜን ጠጡ ባለው መሰረት በስጋ ወደሙ ተወስኖ መኖር የእግዚአብሔር ቃል ነው። ስለዚህ መንፈሳዊ ጋብቻ ከአኗኗሩ እስከ ስነ ስርዓቱ ከዚያም እስከ ህይወታቸው ሁሉ በእግዚአብሔር ቃል ይመራል። ለምሳሌ ባህላዊ ጋብቻ እንደየባህሉም ይመራል እኮ እንደየባህሉ። ይህ ፍጹምና ቅዱስ ነው። በዓለም ያለው ጋብቻ በራሱ በጎ ነው፣ ግን ቅዱስ የሆነው ስጋ ወደሙ ሲቀበሉና እግዚአብሔር ሲያከብረው ብቻ ነው። ለምሳሌ በውጭው ዓለም ለምሳሌ ልክ እንደ ሆሊውድ ሜሬጅ ሚሉት ለፊልም የሚጋቡ አሉ። ልክ እንደ ባህል ፊልም ጀምረው እስከሚጨርሱ ይጋባሉ። ፊልሙ ሲያልቅ ፍቅራቸው ይቆማል። በቃ በእነሱ ባህል። ስለዚህ በፊልም ህግ ይመራሉ ማለት ነው። በሀገራችን በአንዳንድ ባህሎች ይሄ ነው ያ ነው ባልልም፣ ግን እንደየባህሉም ይመራሉ። ለምሳሌ 7 በሬ ዘሎ ሚስት ሚያጭ ባህል አለ። ጀርባው ተገርፎ ግርፋቱን ከተቋቋመ ሚስት ይሰጠዋል። አመመኝ ካለ ደግሞ አይሰጠውም። ስለዚህ የባህሉ መመሪያ ነው። እንደየባህሉም ይመራል ለማለት ነው። መንፈሳዊ ጋብቻ ግን የሚመራው በማን ቃል ነው? ስሙኝ፣ በማን ቃል ነው? በእግዚአብሔር ቃል ነው። ስለዚህ ከሌላው ይለያል። በእግዚአብሔር ቃል ይመራል። ሁለተኛው እግዚአብሔር የሚያጣምረው ነው። ይሄ ነው ዋናው። መንፈሳዊ ጋብቻ ከሌላው
ከባህል ከመዘጋጃ የሚለየው መዘጋጃን የምናምን ኩነት ቢሮ ትገቡና ያፈራርማችሁና ያጨበጭቡና ዳሯችሁ ማለት ነው። አለቀ። ፎቶ ትነሳላችሁ፣ ቻው። የመዘጋጃ ቤቱ ባለስልጣን ነው የሚያጣምረው፣ ቢበዛ ፈራሚው። መንፈሳዊ ጋብቻን ግን የሚያጣምረው ማን ነው? አዎ የሚያዋውለው የሚባርከው አብሯቸው ሊኖር ቃል የሚገባው የዘላለም አምላክ እግዚአብሔር ነው። ማቴዎስ 19 ቁጥር 6 እንዲህ ይላል፣ እግዚአብሔር ያጣመረውን እንግዲህ ሰው አይለይ። ከእንግዲህ ሁለት አይደሉም አንድ ናቸው። ሰው እናትና አባቱን ይተዋል፣ ከሚስቱ ጋር ይተባበራል። ማን ያጣመረውን ንገሩኝ። ስለዚህ መንፈሳዊ ጋብቻ እግዚአብሔር ያጣመረው ነው። አዳምና ሔዋንን ፈጥሮ እንደባረካቸው ሁሉ አብርሃምና ሳራን፣ ይስሐቅና ርብቃ፣ ሌሎችም እግዚአብሔር የወደደው የጋብቻ ሕይወት የኖሩትን እንደባረካቸው ሁሉ መንፈሳዊ ጋብቻም የእግዚአብሔር ሰዎች ተዋደው ሲጋቡ በቤቱ በአደባባዩ የሚያጣምራቸው እርሱ ነው። ዋስትናቸው እርሱ ነው። ባራኪያቸው እርሱ ነው። የማይለያቸው እሱ ነው። በባህል ጋብቻ ለምሳሌ የቤተ ዘመዱ ይባላል፣ ይጨፈራል፣ ይበላል፣ ይጠጣል፣ ይደለቃል። ከዛ በኋላ ደህና ደሩ እያሉ መሄድ ነው። አጣማሪው አብሮ አይኖርም፣ ይሄዳል። በቃ እነሱ ተጣሉ አልተጣሉ ጉዳዩ አይደለም። በቃ ሽማግሌዎችን በላን፣ ጠጣን፣ መረቅን፣ ሹልክ ነው። የራሳችን ኑሮ አለን። ሹልክ ብሎ ማሄድ። እሁድ ድሯቸው ሰኞ ማይቀር ማን ብቻ ነው? እግዚአብሔር። ጓዳቸውን የሚያይ ደሳሳ ቤትም ሆነ ቪላ ቤትም ሆነ ሕይወታቸውን አይቶ ኑሯቸው የሚባርክ ኃያል አምላክ ማን ነው? እግዚአብሔር። ስለዚህ እግዚአብሔር ያጣምረው ነው። በሌላ አገላለጽ መንፈሳዊ ጋብቻ ቅዱስ ነው። ጋብቻው ራሱ ሰዎቹ ቅዱሳን ናቸው ነን ልላቸው አይደለም፣ ብዙ በደለኞች ነን። ግን የትዳሩ ዓላማ ግን ቅዱስ ነው። ለምሳሌ ከሌላው ለመለየት አንድ ነገር ልንገራችሁ። በይበልጥም በሥጋው ደሙ ጋብቻችሁን ያላደረጋችሁ በተስፋ ይህን ሐሳብ እንድትረዱ ነው። አሁን እንዲሁም እዚያ አሜሪካ ሀገር የገጠመኝ ልንገራችሁ። አንድ ስቴት ውስጥ ቤተ ክርስቲያን የሆነ ለየት ቤተ ክርስቲያን ሆነዋል የተገለገልንበት፣ ግን ለየት ያለ ነው አዳራሹ። እና ይሄ አዳራሽ ድሮ ምን ነበር አልኳቸው። ስፖርት ቤት ነበር አሉኝ። ድሮ ስፖርት ቤት ነበር፣ ይሄ ጂም የሚባል አለ አይደል? እና ሰዎቹ ያውቁታል። ይሄ ቤት ቤተ ክርስቲያን ከመሆኑ በፊት ስፖርት ሰርቼበታለሁ፣ ላቤን አፍሰሼበታለሁ። ስፖርት ቤት እያለ በጫማ ይገባል። አዎ፣ በኋላ ግን ቤተ ክርስቲያን ሆነ። ምዕመናኑ ገዙት፣ ሌላ ምርጫ ስለሌለ። ብፁዓን አባቶች መጡና በቅባ ሜሮን ባረኩት። የእግዚአብሔር ታቦት ገባ። ምን ሆነ? ስፖርት ቤቱ ምን ሆነ? ቤተ ክርስቲያን ሆነ። ታዲያ ከዛ በኋላ ጫማ ይደረጋል? አይደረግም። ከዛ በኋላ ስፖርት ይሰራል? አይሰራም። ይሰገዳል። ከዚያ በኋላ እዛ ውስጥ ምግብ ይበላል? አይበላም። የሚሰጠው ምንድን ነው? የክርስቶስ ስጋና ደም ብቻ። አሁን ምን ለማለት ነው? በቅባ ሜሮን ሳይባረክ በስጋው ደሙ ሳይፈተትበት በፊት ዝም ብሎ አዳራሽ ነበር። ስጋው ደሙ ሲፈተት በቅባ ሜሮን ሲከብር ግን ቅድስት ቤተ ክርስቲያን ተባለ። መቅደስ ሆነ። መቅደስ በሉ እስቲ። ትዳራችሁን መቅደስ አድርጉት እያልኩ ነው። የስፖርት ቤት ብቻ አታርጉት። ስጋው ደሙ ያልተቀበሉበት እንዲሁ ዝም ብሎ ላብ ብቻ የሚፈስበት ከሆነ አዳራሽ ነው ትዳራችሁ ማለት ነው። ትዳራችሁን አዳራሽ፣ የገበያ ቤት ብቻ አታርጉት። በቅባ ሜሮን ከብራችሁ፣ በንስሐ ከብራችሁ በስጋው ደሙ ስትወሰኑ ትንሿ ቤተ ክርስቲያን ትባላለች። ዮሐንስ አፈወርቅ። በስጋው ደሙ የሚኖሩ ቤተሰቦች ትንሿ ቤተ ክርስቲያን። አንድ ነገር ልራሳውስ። ለምሳሌ ብዙ ጊዜ እናገረዋል። ሰው ሁሉ የማን ፍጥረት ነው? አግዙኝ። እሺ፣ ሰው ሁሉ ቅዱስ ነው? እኔ አይደለሁም፣ ግን የእግዚአብሔር ፍጥረት ነኝ። ሰው ሁሉ የእግዚአብሔር ፍጥረት ነው። ሰው ሁሉ ግን ቅዱስ አይደለም። ቅዱስ ለመሆን መስፈርት አለው አይደል? በቅድስና መኖር፣ በስጋው ደሙ መኖር፣ እስከ ሞት መጽናት፣ እንደ ቅዱሳኑ በረከታቸው ይደርብን። አሁን ጋብቻ ሁሉ መልካም ነው። ጋብቻን ሁሉ እግዚአብሔር አይጠላም። ጋብቻ ሁሉ ግን ቅዱስ አይደለም። አሁን ገብታችኋል? እሺ፣ በተራራ ለምሳሌ ተራራ ሁሉ ቅዱስ ነው እንዴ? ተራራ ሁሉ ግን የማን ፍጥረት ነው? የእግዚአብሔር። ዝቋላ እንሄዳለን፣ ግሸን ማርያም እንሄዳለን። ለምን? ቅዱሳን ገዳማት አድባራት ስለሆኑ። ዝቋላ ሄደን አፈሩን እንስመዋለን፣ እንታበሰዋለን።
ግን የሆነ ዝም ብለህ ውጫሌ ተራራ ሄደን አፈሩን እንታበሰዋለን እንዴ? ውጫሌ አሰላ ነው አይደል? ብዙ የሀገራችን ተራሮች አሉ፣ ደስ ይላል። ተራራ ሁሉ ቅዱስ ነው ወይ? ነው እንዴ? አሁን ብቻ ሀሳቡን ተረዱልኝ። ግን ተራራ ሁሉ የማን ፍጥረት ነው? የእግዚአብሔር ስራ ነው። ትዳር ሁሉ በጎ ነው እያልኳቸው፣ መልካም ነው። ትዳር ሁሉ ግን ቅዱስ አይደለም። ስለዚህ ቅዱስ የሚባለው ገዳማት አድባራት እንደሆኑ ሁሉ ጋብቻም ቅዱስ እግዚአብሔር የባረከው እግዚአብሔር የሚገኝበት የሚያሰኘው በስጋው ደሙ ሲከብር ነው። በጣም ብዙ አለ። እዛ ሀገርማ ይገርማቸዋል። ትልቅ የገበያ ማዕከል በቅርቡ ኪዳነ ምሕረት ቤተክርስቲያን ሊሆን ነው። በጣም ትልቅ ገበያ ማዕከል ቨርጂኒያ ውስጥ እንዴት ብርቱ ምዕመናን እንዳሉ እግዚአብሔር ያበርታቸው። ወደ 14 ሚሊዮን ብር የገዙት ነው። አሁን አንድ ነገር ልበላቸው፣ ቤተ ክርስቲያን ከመሆኑ በፊት ገበያ ነበር። አሁን በቅባ ሜሮን ሲከብር ግን ምንድን ነው? ቤተ ክርስቲያን ነው። የመንፈሳዊ ገበያ ነው። ይሄ ነው። አዳራሾች፣ ቦታዎች ስጋው ደግሞ ሲፈተትባቸው ቤተ መቅደስ ይሆናሉ። ትዳርም እንዲሁ ነው። ጠጅ እየጠጡ ውስኪ እየጠጡ ብቻ አይደለም የሚባረከው፣ ጠበል እየጠጡ ስጋው ደግሞ እየተቀበሉ ሲኖሩ ቤቱ ይባረካል። እና መንፈሳዊ ጋብቻ እግዚአብሔር ያጣመረው ነው። ሌላው መንፈሳዊ ጋብቻ እግዚአብሔር የሚገኝበት ነው። ይሄንን ሐሳብ ለማጽናት ነው። እግዚአብሔር የሚገኝበት ነው። ቃል ገብቷላ። የማያደርገውን አይናገርም፣ የተናገረውን አያስቀርም። ክብር ይግባውና ለምን ይመስላችኋል? መንፈሳዊ ባለትዳሮች ጋብቻቸውን የሚያጽኑት በምንድን ነው? በቅዱስ ሥጋውና በክቡር ደሙ። ቅዱስ ሥጋውና ክቡር ደሙ የተቀበለ ደግሞ ከእርሱ ጋር ማን ይኖራል? እግዚአብሔር ይኖር። በቃ በዛ ሕይወት እግዚአብሔር አለ። እኖራለሁ አለ ዮሐንስ 6 ቁጥር 53 እኖራለሁ አለ እኮ። ክብር ይግባውና ከእኔ ጋር ይኖራል አለ የቆረበውን። ስለዚህ በትክክል መንፈሳዊ ጋብቻ እግዚአብሔር የሚገኝበት ነው። ሽማግሌ የሚድር የጨፈረው ገንዘብ የሰጠው ሁሉ ሰጥቶ ዞር እንደሚል አይደለም። እርሱ በችግራቸው ከነሱ ጋር ነው፣ በደስታቸው ከነሱ ጋር ነው፣ በሕመማቸው ከነሱ ጋር ነው። ዛሬ እመቤታችን ነች። እርሷን የሚያነሳ አንድ ነገር ላስታውሳችሁ። ክብር ይግባት። እስቲ በድጋሚ አመስግነዋት። ትዳራችንን ሁሉ ድንግል ማርያም ትባርክልን። ለስም አጠራሯ ክብር ይግባት። ይኸውላችሁ በዮሐንስ ወንጌል ምዕራፍ 2 በጣም የምትወዱትና ሁሉ የሚጠቀስልን ጥቅስ ቃና ዘገሊላ አስታወሳችሁ? አዎ የቃናዋ እመቤት ቃና ዘገሊላ ሰርግ ቤት አይደል? ስለ ጋብቻ አይደል ትምህርቱ? እሷንማ እሷ የሌለችበት እንዴት ይሆናል? እናም ይኸውላችሁ ዶኪማስ ብልህ ነው፣ እመቤታችንን ጠርቷል። እርሷ ደግሞ ልጇ ፈጣሪ መድኃኒዓለም ክርስቶስ ልጇን ይዛ ሄዳለች። ልጇ ደግሞ መምህር ነው። ደቀ መዛሙርቱን ይዘው ተገኝቷል። በሰርጉ ቤት የተጠራው ክርስቶስ ተገኝቷል። የተጠራችው እናቱ ተገኝታለች። መንፈሳዊ ትዳር ማለት እግዚአብሔር የተጠራበት ነው። በስጋው ደሙ ከእርሷ የነሳውን ስጋና ደም ነውና ድንግል ማርያም በበረከት አለች ማለት ነው። በዚያ ቤት በእነሱ ቃል ኪዳን ነውና የሚምረን ቅዱሳን ሐዋርያት፣ ጻድቃን፣ ሰማዕታት በረከታቸው አለ ማለት ነው። በክርስቲያን ቤት የወይን ጠጅ አለቀ። የጓዳን ችግር የምታውቅ ድንግል ማርያም ልጄ ሆይ ወይን እኮ የላቸውም አለች። ጊዜው ሲደርስ ይሁዳ ከወጣበት ሲገባ ያው ምስጢሩ በየጊዜው የምትማሩት ነው። እሱ ላይ አላቆያችሁም። እመቤታችን የሚላችሁን አድርጎ አለች። ልጇና እርሷ ተግባብተዋልና የምስጢር መዝገቡ ናትና። ጊዜው ሲደርስ ውሃው ሙሉ አላቸው። ውሃው ወደ ወይን ጠጅ ተለወጠ። የጓዳቸው ችግር ተወገደ። ደስታቸው ቀጠለ። እግዚአብሔር የተመሰገነ ይሁን። እዚህ ጋር ለምን አነሳሁት? በመንፈሳዊ ጋብቻ መድኃኒዓለም ክርስቶስ አለ። ለምን? ስጋና ደሙ ተቀብለዋልና። ድንግል ማርያም አለች። ከእርሷ የነሳውን ስጋና ደም ነው የተቀበሉት። ዘወትር ውዳሴ ማርያም ይደገምበታልና፣ ዘወትር ሰላም ለኪ ይባላልና፣ በስዕለ ማርያም በቅዱሳን ስዕላት ቤቱ ያሸበረቀ መማፀኛ ነውና ያ ቤት። ስለዚህ እንደ ዶኪማስ ቤት ችግር የሚወገድበት፣ ሰላም ቢያጡ ሰላም ይሰጣቸዋል፣ ፍቅር ቢያጡ ፍቅር ይሰጣቸዋል። ያለቀውን የሚሰጥበት፣ የጎደለውን የሚሞላበት፣ ዋናውን ባለቤቱ ያለበት ነው እና መንፈሳዊ ጋብቻ መድኃኒዓለም ክርስቶስ የሚገኝበት ነው። ድንግል ማርያም በረድኤት የምትገኝበት ነው። በረከቷ ይደርብን። ሌላው መንፈሳዊ ጋብቻ አሁን ያልኳችሁ በዮሐንስ ወንጌል ምዕራፍ 2 ነው፣ የምታውቁት ነው። መንፈሳዊ ጋብቻ ምስክርነት ነው። በዚህ ምድር ላይ ስለ ክርስቶስ የሚመሰክሩበት ነው። ባልና ሚስት የእግዚአብሔር ሰው ሆነው ልጆቻቸውን በእግዚአብሔር ቃል አሳድገው በእነሱ ምክንያት ሌሎች ይድኑ ዘንድ እግዚአብሔርን ያውቁ ዘንድ የሚመሰክሩበት ነው። ቆርበው ሲኖሩ፣ እየጾሙ ሲኖሩ፣ አስራት እያወጡ ሲኖሩ ጋብቻማ እንደነገሌ ነው እየተባለ
የእግዚአብሔርን ክብር የሚመሰክሩበት ነው። አዎ ማቴዎስ ቁጥር 32 ላይ ምን ይላል? በሰው ፊት ላይ መሰክርልኝ፣ በሰማይ ያለ አባቴ ፊት መሰክርለታለሁ። በሰው ፊት ለምሳሌ ሌላም ጊዜ ያነሳላቸዋለሁ። አቂላና ጵርስቅላ የሚባሉ አሉ። ብዙ ጊዜ አልሰማቸዋቸውም፣ ግን በዚህ ትምህርት ደጋግሜ ያነሳቸዋለሁ። በጎ ባለ ትዳሮች ናቸው። ክርስቶስን የመሰከሩ ያልኳችሁ ነው። የሐዋርያት ሥራ ምዕራፍ 18 ላይ ታሪካቸው አለ። የሐዋርያት ሥራ ምዕራፍ 18 ሮሜ 16 ላይም ታሪካቸው አለ። እኒህ አቂላና ጵርስቅላ የሚባሉ ሁለት ደጋጎች መጀመሪያ ቅዱስ ጳውሎስ በሚያስተምርበት ዘመን እነሱ ቤት ገባ። ድንኳን ሰፊ ነበሩ። ድንኳን መስፋት ለቅዱስ ጳውሎስ ያስተማሩት ያለማመዱት እነዚህ ባልና ሚስቶች ናቸው እና አቂላ። አሁን ምን እያልኩ ነው? የክርስቶስ አገልጋይ ቅዱስ ጳውሎስን ያስተናገደ ባልና ሚስት ቤተሰብ። በዚህ ብቻ አበቃም። አጵሎስ የሚባል የሕግ ሰው ነበር። ስለ ክርስቶስ ቃሉን ሰምቶ ተማርኮ ወደ ክርስትና የመጣ የተመሰከረለት ነው። ግን የበለጠ የተማረው ከነሱ ትዳር ነው። በሐዋርያት ሥራ ምዕራፍ 18 ላይ አጵሎስ የበለጠ ስለ እግዚአብሔር አወቀ። ስለማን አወቀ? እንደው በሞቴ ስትገባ አነቡት ይህን ታሪክ። የሐዋርያት ሥራ ምዕራፍ 18 ነው። የሚገርመኝ ተምሯል እኮ የሰውዬ። እነሱ ቤት ሲውል ሲያድር ግን የበለጠ ስለማን አወቀ? ንገሩኝ እንጂ። ስለ እግዚአብሔር። ባልና ሚስቱ ደግ ሕይወታቸው፣ ፍቅራቸው፣ መልካም አኗኗራቸው ምስክር ሆነ። የበለጠ እግዚአብሔርን ወደደ። የሚገርማችሁ በሰፈር ውስጥ ቤተ ክርስቲያንን እንድንወድ ያደረጉ ባልና ሚስቶች አሉ። ትዳር እንድንወድ ያደረጉ ብዙ ደጋጎች አሉ። ተቃራኒውን ብቻ ማውራት የለብንም። የግድ ስም መጥራት የለብንም። ፍቅራቸው፣ በጎነታቸው አንዱ የአንዱን እግር አጥቦ ጌታዬ እመቤቴ የተባበለው የኖሩ የሚኖሩ ደጋግ ባልና ሚስቶች አሉ በኢትዮጵያ። እግዚአብሔር ያብዛልን። እንደና አቂላ ማለት ነው። ቤተ ክርስቲያን በቃ በእነሱ ሕይወት ውስጥ ቤተ ክርስቲያን የምታዩበት፣ በእነሱ ቤተሰብ ውስጥ ቤተ ክርስቲያን የተዋህዶን ማንነት የምታዩበት፣ ሕይወትማ እንዲህ ነው፣ ትዳርማ እንዲህ ነው የምትሉበት አሉ ዛሬም። እግዚአብሔር ይባርካቸው። አሁንም እንደው ተቃራኒውን ብቻ እንዳናበዛባችሁ ብዙ ደጋጎች አሉ። ሕይወታችሁም ይመሰክር ብዙዎች አላችሁ። ብዙ ደግ ባሎች አሉ። ብዙ ደግ ሚስቶች አሉ። ብዙ ቅኖች አሉ። ብዙ መልካሞች አሉ። ለልጆቻቸው አይደለም ለጎረቤት ለሰፈር የሚተርፉ የኔ ልጅ እንደሚበላ ሁሉ ሌላውም ይብላ ብለው ደጎች። የኔ ቤት ሙሉ እንደሆነ ሁሉ የሌላ ሰውን ቤት የምስኪኑ ቤት አይጉደል የሚሉ ደግ ባልና ሚስቶች ዛሬም አሉ። አሁን እያልኩ ነው፣ የሕይወታቸው ምስክርነት አጵሎስን ማረከው። ዛሬም ትዳራቸው የሚማርክ ትዳር እንዲህ ነው፣ ትዳር እንዳጎቴ፣ ትዳር እንዳያቴ፣ ትዳር እንዳባዬ የሚያስብሉ፣ ትዳር እንደነው የዘሮ ገሌ የሚያስብሉ፣ በሥጋው ደግሞ ተወስኖ መኖር፣ ለቤተ ክርስቲያን መቆርቆር፣ አስራት ማውጣት፣ ሀብት ንብረትን ለእግዚአብሔር ቤት መስጠት፣ በሀብታቸው ማይኩራሩ፣ በስልጣናቸው ማይኩራሩ፣ ራሳቸውን ዝቅ አድርገው ትዳራቸውን አክብረው የሚኖሩ፣ የማያመሹ፣ የማይሰክሩ፣ ሚስቱን የሚወድ ባሏን የምታከብር በጣም ደጋግ ትዳሮች አሉ። እግዚአብሔር የተመሰገነ ይሁን። እስቲ ለእንዲህ ያሉት አጨብጭቡላቸው። በእውነት እግዚአብሔርን አመስግኑላቸው። እናም እነሱ ማለት እንደና አቂላ ናቸው። ቅዱስ ጳውሎስ እንደዚህ አይነቶቹ ምን አለ? በቤታቸው ያለች ቤተ ክርስቲያን አለ። የእናንተ ትዳር ማለት ቤተ ክርስቲያን ነች አለ ሮሜ 16 ላይ። ቤተ ክርስቲያን ዮሐንስ አፈወርቅ ከዚህ ይዞ ነው የክርስቲያንን ትዳር ትንሿ ቤተ ክርስቲያን ነች። በታላቋ ቤተ ክርስቲያን ሥጋው ደግሞ እንደሚፈተት በትንሿ ቤተ ክርስቲያንም ተቆራቢዎች የሚኖርበት ነው። በታላቋ ቤተ ክርስቲያን በዋና ቅዱሳን እንደሚዘከሩ በትንሿ ቤተ ክርስቲያንም ቅዱሳን የሚዘከሩበት ካህናት የሚባረኩት የተቀደሰ ቤት ነው እያለ አነጻጽሮት። የዚህ ሁሉ መሰረቱ ግን አቂላ ናቸው እና ቆርኔሌዎስ ናቸው። ቆርኔሌዎስ የተወደደ ትዳር የነበረው ነው። የሐዋርያት ሥራ ምዕራፍ 10 ላይ መጽዋች፣ ደግ፣ እንግዳ ተቀባይ፣ ስለዚህም የእግዚአብሔር ወዳጆች ተባሉ። ተቃራኒዎች እኮ አሉ። ለምሳሌ ፍቅር፣ እውነት፣ ግልጽነት የሌለበት ትዳር እንደነ ሐናንያና ሰጲራ። ሐናንያና ሰጲራ የራሳቸው ውሸት አልበቃ ብሏቸው መንፈስ ቅዱስን አታለሉ። የሐዋርያት ሥራ ምዕራፍ 5 ላይ የራሳቸው ችግር ሳይበቃቸው ሀገር የሚያታልሉ አሉ። ባልና ሚስት ተማክረው ሴራ የሚሰሩ አሉ። የተበላሸ መድኃኒት የሚሸጡ አሉ።
በርበሬና ሸክላ ቀላቅለው እነሱ ተስማምተው ባልና ሚስቱ ለህዝቡ ይሸጡ አሉ። ሙዝና ቅቤ ቀላቅለው ባልና ሚስት ተማክረው ለገንዘብ ብለው ለሰው መርዝ የሚሸጡ አሉ። መንፈስ ቅዱስን ያታለሉት እነዚህ ውሸታም ባልና ሚስቶች ሐናንያና ሰጲራ መጨረሻ ላይ ተቀሰፉ። እግዚአብሔር ከመከራ ይጠብቀን። እግዚአብሔር አይወድም። በተቃራኒው ቆርኔሌዎስ ግን መጽዋች፣ ደግ፣ እግዚአብሔር የሚፈራ ሰውን የሚያከብር ነውና የእግዚአብሔር ቤተሰብ ተባለ። የእግዚአብሔር ወዳጅ ቤተሰብ የሐዋርያት ሥራ ምዕራፍ 10። ስለዚህ ወገኖቼ ምስክርነት ነው ስንል ቤተሰቡ ይመሰክራል ማለት ነው። ስለ ክርስቶስ፣ ስለ ቤተ ክርስቲያን፣ ስለ ኢትዮጵያዊነት፣ ስለ ደግነት። የመጨረሻው እዚህ ላይ መንፈሳዊ ጋብቻ ከሌላው የሚለየው መልካም ዛፍ ሆኖ ይገኛል። መልካም ዛፍ ሆኖ መልካም ፍሬ ያፈራል። መልካም ዛፍ መልካም ፍሬ ያፈራል። አብርሃም እና ሳራ መልካም ሆነው ይስሐቅን አፈሩ። ይስሐቅና ርብቃና ይስሐቅ መልካም ሆነው ያዕቆብን ነገደ እስራኤልን ያቋቋመ በኋላም ጌታ ከእርሱ ዘር እንዲገኝ የፈቀደ ወለዱ። ዘካርያስና ኤልሳቤጥ መልካም ዛፍ ሆነው ዮሐንስን ወለዱ። ስምዖንና ኤቅሌስያ መልካም ሆነው አቡነ ገብረ መንፈስ ቅዱስን አስገኙ። በረከታቸው ይደርብን። እናም መልካም ዛፍ ሆነው የሚያስመሰክሩ እግዚአብሔር የሚወዳቸው የተቀደሰ ትውልድ የሚተኩ ይሆናሉ ነው። ወደ መጨረሻው እንሂድ። የመንፈሳዊ ጋብቻ ስርዓት። የጋብቻ ዓላማ ስለ ባልና ሚስት የጋብቻ መንፈሳዊ ጋብቻ ከሌላው ስለመለየቱ ይህን አበቃን። የመንፈሳዊ ጋብቻ ስርዓት በሁለት መልኩ ይከናወናል። አንደኛው በተክሊል ነው። ሁለተኛው በማስባን ስርዓት ነው። ተክሊል ማለት ሽልማት፣ ክብር፣ ስጦታ ማለት ነው። ተክሊል ድንግልናቸው ለጠበቁ የሚሰጥ ሽልማት ነው። ለጠበቁት ድንግልና ሽልማት ነው፣ የክብር መገለጫ ነው። በመጽሐፍ ቅዱስም ድንግልና ጠብቀው እንዲጋቡ ነው እግዚአብሔር የፈቀደው። አስቀድሞ እንዲህ ይላል፣ በድንግልናዋ ያግባ፣ ማንም ሊያገባ ሲወድ በድንግልናዋ ያግባ ይላል ዘሌዋውያን 21 ቁጥር 13 ላይ። ለዚህ ነው ታቀቡ፣ ክብራችሁን ጠብቁ፣ በድንግልና ሆናችሁ ጋብቻ መስርቱ ምትለው ቤተክርስቲያን። መጽሐፍ ቅዱስ እንዲዛ ነው። ውበታቸው ለዝሙት ምክንያት ሳይሆናቸው፣ ገንዘባቸው ለዝሙት ምክንያት ሳይሆናቸው መሆን እየቻሉ ግን ሁሉ ተፈቅዶልኛል፣ ሁሉ አይጠቅመኝም ብለው ጀግነው ይኖሩ ብዙ ሴቶች አሉ፣ ብዙ ወንዶች አሉ። አሁን አንዳንዶች እንደው አዲስ አበባ ደናግላን አሉ እንዴ? አዎ አሉ። ይኸው በተክሊል እየዳርን እኮ ነው። በደንብ አሉ እንጂ ንገሩ እንዳትሉ ወንዶች አሉ። ራሳችሁን ጠብቁ፣ እግዚአብሔር ይሰጣቸዋል። በደንብ አሉ እንዴ። አሁን በአቅሜ 300 ገደማ ንስሐ ልጆች አሉኝ። ብዙዎቹ በተክሊል የተዳሩት እግዚአብሔር ይመስገን። በቃ ካህናት ያውቃሉ፣ ከኔ በላይ ምስክር ናቸው። ንጽህናቸውን ጠብቀው የሚኖሩ በገጠርም በከተማም አሉ። አሁን የኔ ያነሳሁት ሁሉ ተፈቅዶላቸው ግን ሁሉ አይጠቅመኝም ያሉ አሉ። ወንዶችም እንደዛው። ይገርማቸዋል። እንኳንስ አዲስ አበባችን ሰለጠነ በተባለ በአሜሪካ ምድር ድንግልናቸውን ጠብቀው የሚኖሩ ወንዶች አሉ። በ30 ዕድሜ ውስጥ እኔ ወንድ አላቅም ያለኝ ልጅ አለ፣ ሴት አላቅም ያለኝ ይቅር በሉ። ድንግልናን ጠብቄን ያለሁት ምዕመን እኮ ነው፣ ዲያቆን አይደለም። ያው በጣም ነው ደስ ያለኝ። በደንብ አሉ። አሜሪካ መኖሩ ለማመንዘር ምክንያት አልሆነውም። ስልጣኔ ማለት እኮ ራስን መጠበቅ ነው። ስልጣኔ ማለት ማመንዘር አይደለም እንዴ! ክብርን መጠበቅ ነው ስልጣኔ ማለት። ጎበዝ መሆን ብርቱ መሆን ማለት ንጽህናን፣ ክብርን ጠብቆ ለትዳር መብቃት ነው። አንዳንዶቹ ገና ለገና ወጣት ስለሆኑ ብቻ ማመንዘር እንዴ! ቅድስት አርሴማ እኮ በወጣትነቷ ነው ውበቷ ክርስቶስ ሆነው እኔ ክርስቶስ ሙሽራ ነኝ ብላ ድል የነሳችው በ22 ዓመቷ ነው። የቅድስት አርሴማ በረከቷ ይደርብን። ሲያመዝግናት ይወላችሁ ውበቷ ለኃጢአት ምክንያት አልሆናትም፣ ክርስቶስን ለመከተል እንጂ። ወንድሞቼ፣ ልጆቻችን፣ እህቶቻችንም በደንብ አላችሁ፣ በርቱ እያልኳችሁ ነው። እግዚአብሔር ግን ጽናቱን ይስጣችሁ። እኔ ከሴት ርቄ እኔ ከወንድ ርቄ ክብሬን ጠብቄ እኖራለሁ ብሎ የሚኖሩ በደንብ አሏት። እናት ቤተክርስቲያን በደንብ አሏት። ተስፋ እንዳቆርጡ በደንብ አሉ። ስለዚህ እንዲህ ያሉትን ወላጅም ሊኮራባቸው ቤተክርስቲያንም ልትኮራባቸው ይገባል። እግዚአብሔር ያጽናቸው። ታዲያ ለዚህ ነው ድል ይነሳሉና ስለጠበቁ ድንግልና አክሊል ይገባቸዋል። የሚቀዳጁት አክሊል ለጠበቁ ድንግልና ሽልማት ነው። ለምሳሌ በትምህርት ቤት ተመርቆ ስትሬት ኤም ይባላል አይደል?
የማዕረግ ተሸላሚ ሜዳሊያ ይሸለማል አይደል? በቃ ማራቶን ሩጫ ላይ አንደኛ ያወጣ ምን ይሸለማል? ሜዳሊያ። በቃ በድንግልና ማግባት ማለት ሜዳሊያ ተሸላሚ መሆን ማለት ነው። ማራቶንን በአንደኝነት ጨረሳችሁ ማለት ነው። ስለዚህ ይሸለማሉ በአደባባይ። ስርዓተ ጸሎትም ይደረግላቸዋል። ስለጠበቁ ድንግልና ተብሎ ይባረካሉ። በአደባባይ ይመሰከርላቸዋል፣ ይመሰገናሉ። ይሄ ነው ታላቅ ክብር አለው። ድል የነሳ አክሊል ይገባዋል። ራእይ ምዕራፍ 2 ራእይ ምዕራፍ 3 ቁጥር 5 እንዲህ እያሉ ቅዱሳት መጻሕፍት ድል መንሳት ለአክሊል እንደሚያበቃ ሁሉ በፍትሐ ነገሥት አንቀጽ 24ም በድንግልናቸው ለኖሩ ስርዓተ ተክሊል ይደረስላቸዋል ብለው ጽፈውልናል። በዚህ አጋጣሚ እሺ ሁለተኛው ላይ አነሳዋለሁ። ሁለተኛው የጋብቻ ስርዓት የማስባን ስርዓት እኛ እንድንረዳው ይሄንን ቃል ወይም ደግሞ የቁርባን ማለት ነው። የማስባን ስርዓት ማለት ፍትሐ ነገሥት አንቀጽ 24 ላይ አንደኛ ድንግል ያልሆኑ የሚፈጸምላቸው ነው። ሁለተኛው ደግሞ የድጋሚ ጋብቻ ባሏ ቢሞትባት ድጋሚ ማግባት ስትፈልግ ንስሐ ገብታ ንስሐ የገባ ባል በቁርባን ታገባለች። ስለዚህ የማስብ ስርዓት ማለት ድንግል ያልሆኑና ድጋሚ የሚያገቡ የሚፈጸምላቸው ነው። ድንግል ያልሆኑ ይልቅም ከጋብቻ በፊት በመውደቅ በማመንዘር አውቀውም ሆነ ሳያውቁ በመሳት ድንግል ያልሆኑ በማስባን ስርዓት ይፈጸምላቸዋል። ቃል ኪዳን ይገባሉ፣ ቀለበት ተባርኮ ያጠልቃሉ፣ ካባ ይለብሳሉ፣ ስጋው ደግሞ ይቀበላሉ። የሚቀርባቸው የተክሊሉ ጸሎትና አክሊል መቀዳጀት ነው። የአክሊሉ ምልክት የድንግልና ምልክት ስለሆነ ይህም ታላቅ ነገር ነው። በንስሐ የልቦና ድንግልና ትመለሳለች። የስጋ ድንግልና ባይመለስ ንስሐ ዘማዩን ድንግል ታደርጋለች ይላል አረጋዊ መንፈሳዊ። ይህም ደግሞ የልቦና ድንግልናን ነው። ሕዝቅኤል 18 ላይ ማንም በደለኛ ከበደሉ ቢመለስ እኔ ይቅር እለዋለሁ ብሏል። እግዚአብሔር ይቅር ባይ ነው። በባለፈው ቅዱስ ወንጌል ማቴዎስ 12 ላይ ምሕረትን እወዳለሁ ይላል። እግዚአብሔር መሐሪ ነው። እኔ አመንዝሬአለሁ፣ ወድቄአለሁ፣ ተሳስቻለሁ ብሎ ወደ አባቱ ንስሐ የገባ ሁሉ እግዚአብሔር ይፍታ ይሉታል። በንስሐ ይቀደሳል። ከዚያ በኋላ እኔ ለዚህ ክብር አልገባም ብሎ እግዚአብሔርን በመፍራት ሴቲቱም ወንዱም እግዚአብሔርን በመፍራት ክብር ያገኛሉ። እንዲህ ይላል፣ መፈራት ለሚገባው መፈራትን ስጡ። ሮሜ 13 ቁጥር 7 ድንግል አይደለውም በስጋው ደሙ ነው ማገባው አክሊል አይገባኝም ማለት እግዚአብሔርን የመፍራት መገለጫ ነው፣ አክብሮት ነው። የተረዳችሁኝ? መጽሐፍ ቅዱስን ይላል ደግሞ የሚያከብሩኝን አከብራለሁ። አይደለም ለዚህ ክብር አይገባኝም እኔ አንደኛ ሳይወጡ አንደኛ ወጥቻለሁ ይባላል እንዴ? ወንጀል አይደል እንዴ? ሩጫ ላይም ቢሆን እግር ኳስ ላይም ቢሆን እግር ኳስ እንኳን ቫር አለ አይደል? ያልገባውን አግብቻለሁ ቢል ማን ያምነዋል? ስለዚህ መለያ ብዙ ነገር አለ። አሁንም ታዲያ ዝም ብሎ መለያ የለም ተብሎ እግዚአብሔር አይለይም እግዚአብሔር አያውቅም ተብሎ እንደ ልቤ ድንግል ሳይሆኑ ድንግል ነኝ እንዴ? ሳይሆኑ እግዚአብሔር ያያል። ስለዚህ ግን ብዙዎቹ ደጎች ቅኖች እግዚአብሔር የሚፈሩ ስለሆኑ የእግዚአብሔር ቤት ልጆቻችን ብዙዎቹ በመፍራት ራሳቸውን ዝቅ አድርገው ይቀርባሉ። ይህ ታላቅ ክብር አለው ወንድሞቼ እህቶቼ። እንዲህ ይላል በነጭ ልብስ ይጎናጸፋሉ ይላል። በንስሐ ነጭ ልብስ ይጎናጸፋሉ። ራእይ ምዕራፍ 3 ቁጥር 5 ነጭ ልብስ የተባለው በንስሐ የሚገኘውን ክብር ያገኛሉ። ራሳቸውን ዝቅ በማድረግ በድያለሁ በማለት የሚገኘውን ዳዊት እንደከበረ ምናሴ እንደከበረ ይከብራሉ። በነጭ ልብስ ይጎናጸፋሉ። ራእይ ምዕራፍ 3 ላይ ክብር ይግባውና እርሱም እስመ መጻእኩ እጸውዕ ጻድቃነ አነ ለንስሐ ማቴዎስ 9 ቁጥር 13 የመጣሁት ጻድቃንን ልጠራ ሳይሆን ምንድን ያለው ኃጥአንን ለንስሐ ልጠራ መጥቻለሁ። ስለዚህ ቅድመ ጋብቻ ላይ በማወቅም ባለማወቅም ድንግል ያልሆነ ሰው እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ጌታ ይቅር በለኝ ብሎ ወደ ካህን ሄዶ ራሱን ለካህን አሳይቶ እግዚአብሔር ይፍታ ተብላ የንስሐ ጸሎት ተደርጎላቸው እየቆረቡ ይኖራሉ። በኋላ ላይ ደግሞ በማስባን ስርዓት መዝሙር ይዘመርላቸዋል፣ ካባውን ይለብሳሉ፣ ነጭ ልብስ ይለብሳሉ። ግን አክሊል አይደረግም። እሷ ድንግል ሆና እሱ ባይሆንም ድንግል ለሆነው ይደረጋል። ይኸው ነው እርግጡ። አንዳንዶቹ እረ ችግር የለም እሷ ድንግል ሆና ባልየው ወንድየው ባይሆን በእሷ ይቀደሳል፣ ድንግልና አይጋባም እንዴ? እንደዚህ ከሆነ አንድ ነገር ልንገራችሁ። 2 ፍቅረኛሞች 6 ኪሎ ዩኒቨርሲቲ ተማሩ ልበል። ሴቲቱ አንደኛ ወጣች። ፍቅረኛዋ ነኝና አንደኛ ነኝ ይላል እንዴ? እሱ እየሰማችሁ ነው? ወንጀል ነው እንዴ? ለምሳሌ ሩጫ ላይ
ወንዶቹ ወይ ሯጭ ስም ብዙ ባልጠራም ግን ወንዱ ሯጭ ማራቶን አሸነፈ። ሚስትየው ከዚህ ሄዳ ኧረ እኔ ሚስቱ ነኝ ትላለች እንዴ? ሚስትነቷ ክብር ነው፣ ግን የሩጫው ዋጋ የሱ ነው። አለቀ። በተዘዋዋሪ ገንዘቡ ይደርሳታል። ሜዳሊያው ግን የከሌ ነው። ሴቲቱ የምታሸንፍ እንደዛው ስለጠበቀችው ድንግልና እሷ ነች የምትሸለመው። አለቀ እንዴ? ፍቅረኛሽ 4 ኪሎ ስለተመረቀ አንቺ ምን የነ ጋውን አልብሱኝ ትያለሽ እንዴ? ስለዚህ የተማረው ነው የሚመረቀው፣ ያሸነፈው ነው የሚሸለመው። ድንግልናውን ለጠበቀው ተክሊሉ ይደረስለታል፣ ይደረስላታል። ለዚያኛውስ ሌላው ውራኬ ተደርጎ ካባ ይለብሳል። ፈሪሃ እግዚአብሔር ያስከብራል። ደፋር ከመሆን ይልቅ የሚንቁኝ እናቃሉ አለ። አንደኛ ሳሙኤል ምዕራፍ 2 ቁጥር ምንም ማለት አይደለም። ምንም ችግር የለም እነማንም አድርገዋል ብሎ መናቅ ያስንቃል። የሚንቁኝን እንቃለሁ ይላል። ማክበር ግን ያስከብራል። ብዙዎቹ ግን በእውነት የአዲስ አበባ ልጆች በዚህ ደረጃም የኢትዮጵያ ልጆች የምትመሰገኑ ናቸው። እግዚአብሔር ያክብራችሁ። እኛ ስለጨቀጨቅናችሁ እንዲሁም አንዳንዶች ይገርማቸዋል። ወደ ካህን መጥተው አባቴ እኔ አይገባኝም እኔ ተክሊል እንዳታረጉልኝ ይላሉ። አስቀድመው እጮኛዬ ጎበዝ ነች እሷ ይገባታል ሚሉ አሉ። የትምህርት ውጤት እኮ ነው። አንዳንዴ እንደው እኛ እንታገላቸዋለን አድርግ አታደርግ እያለን ኧረ እኔ አይደለሁም ይላሉ እነሱ። ይሄ ነው በጎነት። የምናበረታታው ማክበር ነው። አይሻልም? ምመናን አይሻልም? ገሰጽ አድርገን ብናጸድቃቸው አይሻልም? ምንም ችግር የለውም ብለን ከምናስኮንናችሁ። አዎ ገሰጽ አድርገን እግዚአብሔርን እንፍራ፣ ቤቱን እናክብር፣ ስጋው ደግሞ እናክብር ምንለው አይሻልም? አይሻልም? ምንም ማለት አይደለም። እንደፈለጋችሁን ይባላል እንዴ? ቤትም ስርዓት አለ እንኳን ቤተ መቅደስ። ስለዚህ ልጆቻችን እየተጫነች አይደለም ቤተክርስቲያን። ፍርሃት ያስከብራል። ራስን ዝቅ ማድረግ ከፍ ያደርጋል። እናም ብዙ ጊዜ ጮኛሞች ይመጣሉ ደግሞ አይወቃቀሱም። በቃ አንተ ድንግል አይደለህምና አታገባኝም አትልም። አንዳንድ ሚስት በቃ ሳታውቅ ስተሃል፣ ያለፈው አልፏል፣ ንስሐ ገብተሃል። ለስጋው ደግሞ በመብቃትህ ባሌ ነህ፣ ለስጋው ደግሞ በመብቃትሽ ሚስቴ ነሽ። ባላወቅሽበት ዘመን ስተሽ ሊሆን ይችላል። እግዚአብሔር ይቅር ያላትን አንተ መቀበል ነው። እግዚአብሔር ይቅር ያለውን አንቺ ልትይዥበት ነው። ስለዚህ በቅንነት እንየው። አስቀድሞ መጠንቀቅ ነው። ብዙ ጊዜ እንደምንለው ቢቻል አሁን ራሳችሁ የምትጠብቁ ልጆች በርቱ፣ ጸልዩ፣ ስገዱ፣ ካህን አማክሩ። ይቻላል። ታቅቦ መኖር ይቻላል። ለስህተት ከሚዳርግ ነገር ተቆጠቡ። ከፊልሙ፣ ከዘፈኑ፣ ከመዳራቱ፣ ከዳንኪራው ተቆጠቡ። ራሳችሁን ግዙ። በጸሎት በርቱ፣ በስግደት በርቱ። እግዚአብሔር ያስችላል፣ በእውነት ያስችላል። ከዛ በአደባባይ በተክሊል ትዳራላችሁ። በማወቅ ባለማወቅ እንደ እግዚአብሔርን ድምፅ ባለመስማት ስታችሁ ከሆነ ደግሞ ንስሐ ግቡ። በቃ ንስሐ ግቡ። እውነታውን ያዙና ግን በቁርባን አግቡ። የመጨረሻው ማህተቡ እኮ ስጋው ደሙ ነው። ማረጋገጫው እኮ ስጋው ደሙ ነው። ከእግዚአብሔር ጋር ለመኖር ለጋብቻው መቀደስ የመጨረሻው ማረጋገጫ ስጋው ደሙ ነው። ስለዚህ በተክሊልም ይጋቡ ማረጋገጫው ስጋው ደሙ ነው። ድንግል ያልሆኑም በካባ በቁርባን ሲጋቡም ዝማሬ ሁሉ ነገር ቡራኬው ተከናውኖላቸው አስቀድሰው ይቆርባሉ። እናም ጸጸቱ ራሱ ለመዳን የሚያበቃ ነው። አንድ ሰው እኔ በድያለሁ ለዚህ አልበቃም ማለቱ እንዲህ ይላል ቅዱስ ጳውሎስ፣ ወደ መዳን የሚያደርስ ጸጸት ነው ይላል። ለመዳን የሚያበቃ ጸጸት ነው ይሄ። ድፍረት ያስኮንናል። ለመዳን የሚያበቃ ራስን ዝቅ ማድረግ ግን እንዲህ አይነቱ ንስሐ ግን ለመዳን ያደርሳል ይላል። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10። እንግዲህ ማጠቃለያችን የተወደዳችሁ እግዚአብሔር ሰዎች ዛሬ የጋብቻ ምንነት ላይ ያተኮርነው ዓላማውን አይተናል። ባልና ሚስትን መጽሐፍ ቅዱስን እንዴት እንደሚገልጻቸው አይተናል። መንፈሳዊ ጋብቻ ከሌላው ስለመለየቱ እና መንፈሳዊ ስርዓት በተክሊልና በማስተባን ስርዓት ይከናወናል። ማጠቃለያው ምንድነው? መንፈሳዊ ጋብቻን እናበረታታ ነው። በይበልጥ ከወላጆች ሊጀምር ልጆቻችን ክብራቸውን ጠብቀው እድሜያቸው ሲደርስ ንስሐ አባት ይዘው ሰንበት ትምህርት ቤት ተምረው በመንፈሳዊ ማህበራት ተሳትፈው አግዘናቸው ልክ ለዘመናዊ ትምህርት እንደምናግዝ ሁሉ ቃለ እግዚአብሔር እየተማሩ አድገው በአደባባይ በተክሊል እንዲጋቡ ይሄንን እንደግፍ፣ ይሄንን አበረታታ። አንዳንድ ወላጅ ልጅ በቁርባን ነው ማገባው ይላል፣ ወላጅ ደግሞ ሌላ ገን ቁረቡ ይላል። ለልጆቻቸው የተክሊል ጋብቻ እንቅፋት የሆኑ ወላጆች አሉ። እንዴ ልጅ እንቁረብ ሲል አይደለም ዲጄ ካልዘፈነ የቤተ ዘመዱ ካልተባለማ እንዴት ተደርጎ ይላሉ። ልጆች እንቁረብ ይዘመር፣ ወላጅ ይዘፈን። ተቃራኒ ይሆናል። አንዳንዴ ባለማወቅ ነው፣ ልንፈርድ አይደለም፣ ባለማወቅ ነው። እንዲህ ያለ ሲገጥም ታገሱ፣ በመምህራን እንዲመከሩ አድርጉ።
ያቅማችሁን አትጣሉ፣ ከወላጅ እንዳትጣሉ ተስማሙ፣ በፍቅር ያዟቸው። ግን ወላጆች የሆንን ግን እናስብበት። ልጆች እንጽደቅ ሲሉ እኛ ዝፈኑ እንዴት ይሆናል? የበለጠ መኩራራት ሲገባን ልጄ በተክሊል ልታገባ ነው፣ ልጄ በቁርባን ሊያገባ ነው ብለን መኩራት ሲገባን የሚያዋርደው ጫት ቃሚ ሲሆን ሰካራም ስትሆን ነው እንጂ የሚያዋርደው ጠበል ጠጭና ቆራቢ ልጅ አግኝተን እግዚአብሔር ይመስገን ማለት ሲገባን። ስለዚህ ማደፋፈር ማበረታታት ያለብን እንዲሁም መንፈሳዊ ጋብቻን ነው። አንድ ተረት ልንገራችሁ ማጠቃላይ። አንዱ ሚስት ሊያጭ ሄደ። ቀን ተነጋግረዋል፣ ሊጠልፍ ነው እንጂ ማታ በመስኮት እመጣለሁ፣ መስኮቱን ገርበብ አድርጊው፣ አባትሽም እንዳይሰማ ማንም ሰው እንዳይሰማ ተባብለዋል። አጅሪት ለመጠለፍ ተዘጋጅታ መስኮቱን ገርበብ አድርጋ ትጠብቃለች። ማንን? ጠላፊውን ነው እንጂ ታውቁታላችሁ እንዴ? እሺ። እና ይገርማቸዋል። አሁን ልክ መስኮቷ ጋር ምን አገኘ? መሰላል አገኘ። እንዲሁም ከፍ ብሎ የሚወጣበት አሰናድታን የተኛቸው አጅሪት በመሰላል ከፍ 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 እያለ ወጣና መስኮቷን ተዘጋጂ አላት። አሁን በጣም የሚገርማችሁ አባትሽ እንዳይሰማ ይላል እሱ መጀመሪያ። እሷም ደግሞ አባቴ ሰማ ማለት እዚሁ ቆራረጠን ማለት ነው፣ ጉድፈላ ትላለች። አደራህን። በኋላ ላይ በመሃል ዞር ሲል ታች የሆነ ሰው ቆሟል። በኋላ ምን አላት? አታስቢ አባትሽ መሰላሉን ደግፈውልኛል። አባትየው እንኳን እንዲቆራርጧቸው ምን ደጋፊ ሆነዋል? መሰላል ደጋፊ ይወላቸው። የዘፈን ጋብቻ ደጋፊ ብዛቱ የቁርባን የቤተ ክርስቲያን የተክሊል ጋብቻን ተቃራኒ የሚሆን ወገን አለ። ለሰብ ጸሩ ሰባ ቤቱ ይላል አንዳንዴ። አዎ ለሰብ የገዛ ቤተሰቦቹ ጠላት ይሆኑታል። እግዚአብሔር ይጠብቃችሁ። እንዲህ ስለሆነ ግን ከእናት ከአባት ተጣሉ እያለን አይደለም፣ በጥበብ ነው። ካህን ይዛችሁ ሽማግሌ ይዛችሁ በማማከር እንጂ የራስሽ ጉዳይ አይባልም። በክርስትናው አስማሙ፣ አግባቡ። ባይረዱ ነው ወይ አሁን የመጣ መስሏቸው ነው። በነገራችን ላይ የተክሊል ጋብቻ የቁርባን ጋብቻ አሁን የመጣ የሚመስላቸው አንዳንድ ምስኪኖች አሉ። ቁርባን አሁን ነው እንደ የመጣው እንዴ? 2017 ዓመት ይኸው 18 ዓመት በሀገራችን ለምሳሌ እኔ አንድ አውደ ርዕይ የተካፍያለሁ የዛሬ 6 ዓመት መጋቢያ ያውቁታል። ሩፋኤል ቤተክርስቲያን እኔም ቤተሰቡን አውቃለሁ። በ1902 ዓመተ ምህረት የተክሊል ጋብቻ ተደርጓል። አሰባችሁት? በ1902 ማን ነው ተክሊል ጋብቻ የዳረው? ብላቴን ጌታሩ የሚባሉ ታላቁ ሊቅ፣ የኢትዮጵያ የውጭ ጉዳይ ሚኒስቴር የብዙ ነገር ዳኛ፣ ከንቲባ፣ ብዙ ነገር የነበሩ ልጆቻቸውን በተክሊል ድረዋል። በተክሊል በመዝሙር በ1902 ዓመተ ምህረት ፎቶግራፉ በእኛ በሩፋኤል ቤተክርስቲያን አውደ ሰንበት ትምህርት ቤት ውስጥ አለ። ቤተሰቡን የሰጠን አንድ ነገር ልላችሁ ነው። አንድ ቤተሰብ ጋር ሄደን ይሄ ተክሊል ምናምን የምትሉት እኮ ማኅበረ ቅዱሳን ያመጣው ይሉናል። ሰንበት ተማሪዎች እኮ ናቸው አሁን ያመጣችሁብን፣ እንዲህ የሚባል እኮ በእኛ ዘመን የለም ይላሉ አንዳንድ ሽማግሌዎች። ኧረ አለ፣ ተክሊልም አለ። ያውም ብላቴን ጌታሪ ማስታወሻቸው ላይ ምን ብለው ጽፈዋል? ልጄ ፈቃደ ሥላሴን ስድረው አዝማሪም አልተገኘም፣ ሊቃውንቱ በማኅሌተ ገንቦና በቅኔ ያደመቁት እንጂ ይላሉ። ገብታችኋል ሀሳቡ? በ1902 እኚህ ባለጸጋ ባለስልጣን ብላቴን ጌታሪ ያለ ዘፈን ነው በተክሊል ልጃቸውን የዳሩት፣ ያለ አዝማሪ በቅኔና በመንፈሳዊ አገልግሎት በማኅሌተ ገንቦ እያሉ ገልጸውታል። እኔ ምስክር ነኝ። የቤተሰቡ ውስጥ ያኔ አልነበርኩም፣ የቤተሰቡን ታሪክ ስለማቅረብ በቅርበት። ይሄን ለምን መሰላችሁ ምለው አሁን የመጣ አይደለም እንዴ፣ ቀድሞም የነበረ ነው። በነዘራ ያዕቆብ ከዚያም በፊት በስጋ ወደሙ ጋብቻቸውን እየፈጸሙ በቅዱስ ጋብቻ እየፈጸሙ ስለመኖራቸው የቀድሞ ዘውድ፣ አክሊል፣ ልብሰ ተክህኖ፣ የነገሥታቱ አልባሳት፣ የሙሽሮች አልባሳት ሁሉ በቤተክርስቲያን ታሪክ ማሳያ ነው። አሁን የመጣ አይደለም። ቢመጣስ ደግሞ የተቀደሰ ስራ ከሆነ እንደግፋለን እንጂ እንንቃለን እንዴ? እናም በዝማሬ ማግባት፣ በተክሊል ማግባት፣ በስጋ ወደሙ ተወስኖ መኖር መድኃኔዓለም ክርስቶስ በቅዱስ ቃሉ መሰረት ቀድሞ በሐዋርያት ቀኖናም የታዘዘ ነው። ጋብቻ በስጋ ወደሙ እንዲሆን በዲድስቅልያም የታዘዘ ነው። ጊዜ ስለሌለን ነው ብዙ ማስረጃውን ማላበዛ ወገኖቼ። ማጠቃላይ መንፈሳዊ ጋብቻን እናበረታታ ነው። አክብረን እንኑር ነው። በዚያ በጋብቻ ላይ የምንኖር ደግሞ ንስሐ እየገባን በአጽዋማት ንስሐ እየገባን
መምህረ ንስሐ እያማከርን ሥጋው ደግሞ የተቀበልን እንኑር። ባልና ሚስት ለየብቻ ትቁረቡ። ንስሐ አባት እያማከራችሁ አንድ ላይ ቁረቡ። እግዚአብሔር አንድ ያደረገውን ዓለም፣ ገንዘብ፣ ጊዜ ማጣት ሊለዩ አይገባም። አንድ የሚያደርገው የሚባረከው የሚቀድሰው ደግሞ ሥጋው ደሙን። ጋብቻችንን አክብር። በቁርባን ያላገባችሁ ደግሞ በትዳር ላይ የምትገኙ ቅድም እንዳለው አዳራሽ፣ ሱቅ፣ ባዶ ተራራ የነበረውን ትዳር በሥጋው ደሙ አስባርኩት። ቆርባችሁ ኑሩ። በሚገባ ቤተክርስቲያን በሚገባ ካባ ልብሳ እግዚአብሔርን አመስግና ታቆርባቸዋለች። ወለው ከብደው ንስሐ ገብተው የሚቆርቡ ብዙ ወላጆች አሉ። መታደል ነው። በቃ ይሄን እናበረታታለን። አዎ ካርድ ላይ ሰጣችሁ ይችላል፣ እናንተም አትፈልጉትም። ሽማግሌ ላይ ፈርምላችሁ ይችላል። ድሮ ተጋብታችኋል፣ እንኳን ተጋባችሁ፣ እንኳን ወለዳችሁ። በመዘጋጃም አግቡ፣ በባህልም አግቡ። እግዚአብሔር ይመስገን። አሁን ቤተክርስቲያን የምትጠራችሁ ግን ንስሐ ገብታችሁ መምህረ ንስሐችሁን ከፊት አድርጋችሁ ሥጋው ደሙን መቀበል በቃ። ከዛ እንደ ቆርኔሌዎስ ቤት ይባረካል፣ እንደና አቂላ ቤት ይባረካል፣ የተቀደሰ ቤት ይሆናል። በሥጋው ደግሞ ቤታችሁን ቅድም እንዳልነው ስፖርት ቤቱ ሲባረክ ቤተክርስቲያን ሆነ እንዳልኳችሁ ሁሉ አዳራሾች ሲባረኩ ቤተክርስቲያን ሆኖ እንደሚባል ሁሉ ቤታችሁን በሥጋው ደሙ አስባርኩ፣ በሥጋው ደሙ ሕይወት ይዛችሁ ግቡ ነው። እግዚአብሔርን የሚፈራ ፍቃዱን የሚያደርግ ያንን እግዚአብሔር ይሰማዋል ይላል። ይሄ ነው በሥጋው ደሙ የተወሰነ ጋብቻ። እንዲህ ይላል እግዚአብሔርን የሚፈራ ይሄ ነው። በተክሊልም በማስባንም እንዲሁም ደግሞ በኋላ ላይ ለምትቆርቡም እግዚአብሔርን በመፍራት ቃሉን በማክበር እንዲህ አይነቱን እግዚአብሔር ይሰማዋል። ዮሐንስ 9 ቁጥር 31 እንቁረብ ባሌ ካለች ስማት። ስለ ቁርባን ግን ተማሩ። በዚህ አጋጣሚ በስሜት እንዳትቆርቡ፣ ሌላ ጊዜ እናነሳዋለን። እነከሌ ቆርበዋልና እኛም በቁርባን እንጋባ አይባልም። በአዋጅ በማህበር በግሩፕ አይደለም። ይሄ በየግል ሕይወት ነው፣ በመማር ነው፣ ራስን በመመርመር ራስን በማስመርመር ነው። እህቴ በቁርባን ነውና ያገባችው እኔም ሳምንት ልቁረብ አይባልም። ይህ ጊዮን ሆቴል ኢትዮጵያ ሆቴል አይደለም፣ ቤተ ክርስቲያን ነው። ተምረው የሚቆርቡበት ነው ለማለት ነው። እዚያ ሙሉ ልብስ ከለበስክ ትገባለህ። እንደ ሆቴል አይደለም ማለት ነው። ፕሮቶኮል ስለጠበቁ ብቻ ትልቁ ፕሮቶኮል መማር ነው። ምስጢረ ቁርባን ገብቶን ምስጢረ ንስሐ ገብቶን በስሜትም አይሁን በእምነት ይሁን። እሺ እንግዲህ በዚህ መንገድ ጋብቻችንን አክብር። ለተከበረ ጋብቻ ምክንያት እንሁን። ልጆቻችን እንዲማሩ ንስሐ አባት እንዲይዙ እናበረታታ። የተጣሉ እናስታርቅ። ያልቆረቡ እንዲቆርብ እናበረታታ። ተምረው ምስጢሩ ገብታቸው በሥጋው ደሙ ትዳር እንዲወሰን እናድርግ። ይህን ካደረግን ሀገር ትባረካለች። ሀገር የሚባረከው ትውልድ የሚባረከው ትዳር ሲባረክ ነው። ዘዳግም 28 እዚህ ላይ ያበቃለው። በቀጣይ የጋብቻ ፈተናዎች ምንድን ናቸው? አሁን እንዳመልሱ ምንድን ነው የጋብቻ ፈተና? ፈታኙስ ማን ነው? ምንድን ነው ጋብቻን ዝብርቅርቅ የሚያደርገው? ነጥለን እናይና ታዲያ ምን ይሻላል? መፍትሄውስ ግን ከመጽሐፍ ቅዱስ ነው። መፍትሄው ከመጽሐፍ ቅዱስ ነው። የጋብቻ ፈተናዎችና መፍትሄዎቻቸው በሚል በቀጣይ እንደ ማጠቃለያ አድርገን እናያለን። ጥያቄና ሀሳብ ካላችሁ ለመምህራን ስጡ። እዛ ውስጥ አካተን ከቻልን በቀጣይ እናጠቃልላለን። ስለነበረን ሰዓት አምላካችን ልዑል እግዚአብሔር የተመሰገነ ይሁን። ይቆየን።